በጣም ደስ ብሎን የጠበቅነው ጌታ ይመስገን። በማስተርጎም እኔ ተባበረዋለሁ በአማርኛ ትንሽ እንት እንዳይለኝ ብተረጉምልኝ ብሎኛል። አገልጋይ ኢሳቅ ኪዳነ እና በቀደም ነግራቸዋለሁ መጽሐፍት 4 መጽሐፍቶችን አሳትሟል። አሁን 2 ያሉት እዚህ 5ኛው ደግሞ በመንገድ ላይ ነው እና የሚያሳትማቸው መጽሐፍቶች ምንድነው የሚያደርገው ለተቸገሩ በተለያየ ለወንጌል መከራ ውስጥ ላሉ ሰዎች ነው የሚሰጠው። አሁን ሰዎች ወይ ደግሞ ስፍራው ከተናገረን ካላቸው ጫና ጋር ጥሩ ስላልሆነ ሶሻል ሚዲያም ስለሚያልፍ ነው እንጂ ለዛ ነው የሚለው። ስለዚህ በቀደም እንዳልኳችሁ 2 አይነት መጽሐፍቶች አሉ። አንደኛው እስተሰብረ አርዑት የሚል የተሰበረ ቀንበር የሚል ነው። እኔ አንብቤዋለሁ። በጣም ፓወርፉል ነው፣ ተጠቀማላችሁ። ሁለተኛ ደግሞ አይን ማይ አምድሪ አጻመ በደረቅ ስፍራ ላይ ምንጭ ውሃ ማለት ነው። ጌታ ይመስገን እና እንግዛው። ደግሞ እንደምታውቁት በ22 የወንጌል ስርጭት ጊዜ ስላለን ለመሰከርንላቸው ሰዎች ራሱ መስጠት እንችላለን እና ያሉ መጽሐፍቶች በሙሉ መግዛት አለብን። ለወንጌል ስራም ስለሆነ ለተቸገሩ በእስር ላሉ ለመከራ ላሉ ነው በቀጥታ የሚውለው እና የእግዚአብሔር ሰው ኢሳቅ ኪዳነ እስቲ ዌልካም እንለዋለን። እሺ ዌልካም። በዛ አጋጣሚ ደግሞ የእህታችን ፌዝ ባለቤት ነው እና እህታችን ፌዝ ደግሞ አብረን ሱዳን ከጥንት በጠዋቱ ማለት ነው ከ2000 ጀምሮ አብረን የነበርን ባለቤቷ ነው እና እስቲ በዛ ያለ ለፌዝ ደግሞ ስለላክሽልን ቴንኪው እንላታለን። ጌታ ይመስገን። በጣም የመስገን እግዚአብሔር ባርኩም እነዚህ ዕድል በመሃብኩም ስለዛሃብኩምኒ ያ ከምቲ አቀዲሙ ፓስተር ሳሚ ዝገለጾ ሽመይ ኢሳቅ ኪዳነ ይባሃል። አብ ብራይተን ድማ ይነብር ማለት እዩ። እሺ እቺ ነገር ትንሽ ጨምርበት። አይ ቲንክ ስሜ ኢሳቅ ኪዳነ ይባላለሁ። እሺ ኦኬ ይሰማል አሁን መሰለኝ። እሺ ስሜ ኢሳቅ ኪዳነ ይባላለሁ። ብራይተን ኢንግላንድ ኖርዝ ፓርት ኢንግላንድ ነው የሚቀመጠው። ሳውዝ ብራይተን ለካ ሳውዝ ነው ወይኔ ሳውዝ ፓርት ኦፍ ኢንግላንድ ነው የሚቀመጠው። እኔ ወደዚህ ብቻ ነው ማለት እዛ ስለነበርኩ ነው። ያ ትግርኛ ይሁን አምሃርኛ ደሆነ ፍታዓዲ በታርቲያን ይብልናል በጀካቲ ናይ ጻዱ ማለት እዩ። እዛ ያለው የአበሻ ቸርች የለም የነጮች ብቻ ነው ያለው። ምስቲያም ጻዱ ድማ ህብረት አለን ማለት እዩ። ከነጮች ጋር ደግሞ ህብረት አለኝ። ሐሙስ አብ ገዛይ ናይ ባይብል ጸሎት አለና ሐሙስ ደግሞ በቤቴ ጸሎት አለን። ከምዚ ንሕና ንጽልዮ ከምዚ ንሕና ነምልኾ ኮማ አይነት ልምዲ ወይ አምልኾ የብሎም እንደኛ እንደምንጸልየው እኛ እንደምንልከው አይነት ልምድ የላቸውም። ስለዚህ ሐዋርያ ጳውሎስ ከምዚ ይልና ሐዋርያ ጳውሎስ እንደዚህ ብለዋል። ምስቲያም አይሁድ ኮይኑ ከአይሁዶች አይሁድ ሆነ፣ ምስቲያም አሕዛብ ከአሕዛብ ኮይኑ ከአሕዛቦቹ ደግሞ እንደ አሕዛብ ሆኖ ስለዚህ ከከምት ሁነታቱ ከተማ ስለዚህ እንዳለህበት ከተማው ኮሚናን ይነብር ማለት እንደዛ ነው የምንለው ማለት ነው። ክንጽልይ ኮለና እናተይ ዝለመድኮ አምልኾን እናቶምን ፍጹም አይራኸብኒ እኔ የለመድኩት አምልኮና እነሱ የሚያደርጉት አይገናኝም። ብዙሕ እዋናው ፕላንት ቸርች ክገብር ፈቲነ እዛ ቸርች ለመጀመር ሞክሬ ነበር። እቲ ዓዲ ሰሚዕኹም ትኾኑ ኣዝዩ ከቢድ ዓዲ እዩ። ስለዚህ ስለ ሀገሩ ሰምታችሁ ይሆናል። አገሩ በጣም ከባድ ነው። አዎ ክርስትና ማለት ያው እዛ ያለው የክርስትናው ነገር ትንሽ ከባድ ነው። ኩልናትኩም ትፈልጥዎ ትኾኑ ተዓዲ ብግብረ ሰዶም ናይ ከተማ ትፍለጥ ከተማ ማለት እዩ። ስለዚህ በዚህ በሶዶማውያን የምትታወቅ ከተማ ነች። ከተማ ጽቡቕት ከተማ በጣም ሀብታሞች ናቸው። ቆንጆ ከተማ ነች። ስራሕ ብዙሕ ኣለዋ። ስራ ብዙ ነው ያለው ከተማ እቲ ከተማ ግን ኣዝዩ ክቡር ኑሮ ግን በጣም ከባድ ነው።
ንኽትነብሩ ከዓ ኣዝዩ ከቢድ እዩ ለመኖር ደግሞ ትንሽ ከባድ ነው ስለዚ ተዓጢቅካ ኣብቲ ከተማ ክትሰርሕ ተኮይንካ ማለት እዩ ክትዕጣ ኣለካ ወይ ክትነብር ተኮይንካ ለዚህ እዛ ለመኖር በጣም መታጠቅ አለብህ ማለት ነው እንዳትሄዱ ደግሞ እንደዛ ሄደሽ ያ ሓሙሽተ መጽሓፍቲ ጽሒፈ ኣለኹ 5 መጽሐፍቶችን ጽፌ ያለው ኣዲሙ ሳሚ ፓስተር ሳሚ ነጊርኩም እንደነገራቸው ፓስተር ሳሚ እቲ ድጽሓፍኮ ዓይነት ድርሰት ኮይኑ ድርሰት አይነት ሆኖ ምስቲ ህይወትና ምስቲ ባህልና ከህይወታችን ጋር ከኛ ባህል ጋር ምስ ቤተክርስቲያን ከቤተክርስቲያን ጋር ምትሓዝ ዘለዎ እዩ የተያያዘ ነው ሕጂ ገለ ምስኡ ኣተሓይዘ ነቲ ዛሃብኩም ዝረክብ ዘለኹ ዕድል ሓሳበይ ክገልጽ ክፍትነ ስለዚህ በከዚህ ተነስቼ በዚህ በተሰጠኝ እድል ለመግለጽ እሞክራለሁ ድኾነ ነገር ጌጋ ተዛሪበ ምሕረት ክትገብሩልኝ ስህተት ነገር ከተናገርኩኝ ይቅርታ እንድታረጉልኝ አስቀድሜ ጠይቃለሁ ክልተ ዳይ ሓንቲ ዳይ ክትጽልይ ቅድሚ ምጅማርና ስለዚህ አንዴ ሁላችን ጸልይ እግዚአብሔር አምላክ ነመስግነካ ኣለና ወጎይታ በሰዓት ነቲ ዛሃብካን ቃል ሃብኮም ተባሂል ተጻሒፍሎሞ ካብ አንደበተይ እግዚአብሔር አቦ ዘይድሊ ቃላት ንህዝብኻ ከይዛረብሞ እግዚአብሔር ክትረዳን ጽልይ ኣለኹ አሜን አሞንጎይን አሞንጎ ህዝብ አምላክን እግዚአብሔር ናይ ሐሳብ ምርራእ ሁሉ ተወዳ ዓመጻነት ቃልነት ምድርዳእ ዝጠዊ ዘበለ እግዚአብሔር አቦ ብሽም ኢየሱስ ክርስቶስ ንጉሱ ጸለና አሜን ስኻ አእምሮና ክትሕልዎ ሁሉ ነገር ንጽልይ ኣለና አሜን እግዚአብሔር አምላክ ስለዚ ዕድል እዚ የመስክነካ ኣለሁ አሜን ብሽም ወድኻ ኢየሱስ ሓደ አምላክ አሜን 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 ኣብ ራእይ ዮሐንስ ምዕራፍ 2 ራእይ ዮሐንስ ምዕራፍ 2 ላይ ካብ 1 እስከ 4 ከ1 እስከ 4 ተንበበላይ ወይስ ከንበበላይ ምዕራፍ 2 ካብ 1 እስከ 4 ራእይ ዮሐንስ ምዕራፍ 2 ከ1 እስከ 5 እስከ 4 ኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ በቀኝ እጁ 7ቱን ከዋክብት ያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል ስራህንና ድካምህን ትዕግስትህንም አውቃለሁ ክፎችንም ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ ታግሰህማል ስለ ስሜም ብለህ ጸንተህ አልደከምህም ዳሩ ግን የምነቅፍብህ ነገር አለኝ የቀደመውን ፍቅርህን ትተሃልና ያ እሺ አንቢ ወለውት በተኛክ ሰገመላ ኦኬ አብ ወንጌል ዮሐንስ ክልቴና ተሐይዘም እንታም ክምር ወንጌል ዮሐንስ ምዕራፍ 4 የዮሐንስ ወንጌል ምዕራፍ 4 አያይዘን እንድናየው ያ ኦኬ ከምብቦሞ ምሳይ ተኸታተሉኒ ምድሪ ይሁዳ ሓዲጉ ካብ ጥቕሲ 3 ምድሪ ይሁዳ ሓዲጉ ናብ ገሊላ ተመልሰ ብሳማርያ ምሕላፍ ከዓ ናይ ግዲ ኾኖ ኣብ ጥቓቲኣ ያዕቆብ ንዮሴፍ ወዱ ዝሃቦ ምድሪ ዘላ ሲካር ናብ ትበሃል ከተማ ሳማርያ መጸ ኣቡኻ ዒላ ያዕቆብ ኣሎ ኢየሱስ ከዓ ብመኻድ መገዲ ደኺሙ ኣብ ጥቓቲኣ ዒላ ተቐሚጡ እቲ ጊዜኡኻ 3 ሰዓት ኣቢሉ ነበረ ካብ ሳማርያ ከዓ ሰበይቲ ማይ ክትቀድሕ መጸት ኢየሱስ ድማ ማይ ኮታስቲ ንበላ ደቀ መዛሙርቱ ግና ዝብላዕ ክዕድጉ ናብቲ ከተማ ከይዶም ነበሩ አይሁድ ምስ ሳምራውያን ኣይተሓበሩን እሞ ያ ሳምራዊ ሰበይቲ ንስኻ ይዳው ክንስኻ ካባይ ሳምራዊ ሰበይቲ ዳ ከመይ ኢልካ ማይ ክትሰቲ ትልምን ኣለኻ በለቶ ኢየሱስ ድማ ህያብ ኣምላኽ እቲ ኣስቲኒ ዝብለኪ ዘሎ መን ምዃኑ ተትፈልጥስ ንስኻ ግዳ ምለመንኪዮ ነርኪ ንስኻ ማይ ህይወት ማሃበክ ነሩ ኢሉ መለሰላ ከሰይ ከተል ይሁዳን ትቶ ወደ ገሊላ ደግሞ ሄደ ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም በሰማርያም ሊያልፍ ግድ ሆነበት ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካራ ወደምትባል የሰማርያ ከተማ መጣ
በዚያም ያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደግሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ አጠጭኝ የሚልሽ ማን መሆኑስ ብታውቂ አንቺስ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። አሜን። እግዚአብሔር ተመስገነ ይሁን። እግዚአብሔር የተመሰገነ ይሁን። እትቀንደ ሐሳበይ ናይሎም ማዓንቲ መልእኽተይ ናብ ካፍቲ ወዲ ኤፌሶን ዝጽሓፈልና ኣብ ማሕበር ኤፌሶን ማለት እዩ ተመለስ ዝብል ማሕበር ኤፌሶን ሲ ካብ ፍቅሪ እንታይ ኮይና ነራ ጎዲላ ነራ። እቲ ኣርእስቲ ናይሎም ማዓንቲ ናብ ፍቅሪ ምምላስ ወይ ድማ ብፍቅሪ ምግልጋል ዝብል መልእክት ይዘለኒ ማለት እዩ። ስለዚህ በኤፌሶን መጽሐፍ ላይ እንዳየነው ከፍቅር ጎሎ ነበርና ወደ ፍቅር መመለስ ወይ ደግሞ በፍቅር ማገልገል በፍቅር መመላለስ የሚለውን ነው የምናየው። ኦኬ ካብዚ ቀጽለ ብዛዕባ እዚኣ ሳምራዊት ሰበይቲ ጎይታሲ እንታይ ብለና በሳማርያ ክሓልፍ ግድ ድማ ሆነ። ስለዚህ ሴቲቷ የሰማርያ ሴት በሰማርያ እንዲያልፍ ግድ ሆነው ይለናል። ኢየሱስ ክርስቶስ ግድ ዝኾነ ምክንያት ስለምንታይ ግድ የሆነበት ምክንያት ጌታ ለምንድን ነው? ነምንታይቴን ካልኦት ከተማታት ግድ ዘይኮነ ለምን ሌሎች ከተማዎች ላይ እንደዛ እንደ ሰማርያው ቦታ ላይ ግድ አላለውም? ግን በሰማርያ ክሓልፍ ኢየሱስ ናይ ግድ ኮይኑዋ። ስለዚህ በሰማርያ እንዲያልፍ ጌታ የግድ ሆነበት ይላል። ሰማርያ ከምቲ ኩላህና ንፈልጦ ኣብ ብሉይ ኪዳን ድሕሪ ኢናዮ ካብ እስራኤል ኣብ ክልተ ምስ ተገምዐ እቲ ሓንቲ ኢየሩሳሌም እቲ ኣምልኾ ቦታት ሓደ ከዓ እቲ ናይ ዋና ከተማ ናይ እስራኤል ነበረ ናይቲ ሰሜን ሰማርያ ነራ። ስለዚህ የሰሜን የእስራኤል ክልል ላይ ዋና ከተማ የነበረች እስራኤል ወደ ሁለት ከተከፈለች በኋላ በሰሜን ክፍል የነበረች ዋና ከተማ ነች። ሰማርያ ምስ አይሁዳውያን ሳምራውያን ምስ አይሁዳውያን ፍጹም አይተሓበሩን። ስለዚህ ሰማርያውያንና የሰማርያ ሰዎችና አይሁዶች አይገናኙም። ከምዚ ዘንበብናየ ማለት እዩ እንዳነበብነው ማለት ነው። እንታይ ትደ ተሓብሮ ምንድነው አንድ የማይሆንበት ምክንያት? እቲ ቀዳማይ አምልኮ አንደኛው አምልኮ ነው። ካልአይ እምነቶም አለ። ሁለተኛው የእምነታቸው ነገር፣ ዳሃር እቲ ፖለቲካ አለ። ሌላ ደግሞ የፖለቲካው ነገር አለ። ኣብዚ ጊዜ እዚ ኣብዚ ናይ ኢየሱስ ክርስቶስ afti ዝመጻሉ afti ናይ ዮሐንስ መጥምቅ ክጅምር ከሎ ስለዚህ ጌታ ኢየሱስ ክርስቶስ በመጣበት የዮሐንስ መጥምቅ ደግሞ አገልግሎት በጀመረበት ወቅት ላይ ኣብ እስራኤል ዓቢ ነውጥታት ወይ ከዓ ዓቢ ምቅሳስ ናይ ፖለቲካ ናይቶም አይሁድ ነይሩ። ስለዚህ በእስራኤል ላይ ትልቅ ነውጥ የፖለቲካ እንቅስቃሴ ነበረ። ናይ ሳምራውያን ምቅሳስ ነይሩ። የሰማርያ ሰዎች እንቅስቃሴ ነበር። ናይ ገሊላ ምቅሳስ ነይሩ። የገሊላዎች ሰዎች እንቅስቃሴ ነበር። በእምነት ድማ ናይ ፈሪሳውያን ነይሩ። በእምነት ደግሞ የፈሪሳውያን እንቅስቃሴ ነበር። ናይ ሰዱቃውያን ድባል ነይሩ። ሰዱቃውያን የሚባል ደግሞ የነሱ እንቅስቃሴም ነበር። ስለዚህ ኣብዚ እዋን እዚ በዚህ ጊዜ በዚህ ወቅት እስራኤል በብዙሕ ነገር ትሕመስ ነይራ። እስራኤል በብዙ ነገር ትታመስ ነበር። ህዝብها በብዙሕ ይጭናዕ ነይሩ። ህዝቡ ደግሞ በጣም ይጨነቅ ነበር። ኣብ መጽሐፍ ቅዱስ ተጻሒፉ አይንረኽቦን ኢና። በመጽሐፍ ቅዱስ ተጽፎ አናገኘውም። ጴንጦኖስ ጲላጦስ የተባለ ኣብ ሳማርያ በሰማርያ ላይ 20,000 ሰብ ቀቲሉ ነይሩ፣ ሓሪድዎም ነይሩ። 20,000 የሚሆኑ ሰዎች ገድለው ነበር። ለገሊላውያን ድማ ለገሊላ ሰዎች ደግሞ ምስ መስዋዕቶም ከመስዋዕታቸው ጋር ከም ዝቀተሎም ነንብብና እንደገደላቸው ደግሞ እናነባለን። ስለዚህ እዚ ጴንጦስ ጲላጦስ እንድሕር ኣብቲ ናይ ጎይታ ኢየሱስ ክርስቶስ እንድሕር ኢናዮ ሽዑ ዝመፀ መራሒ ከመሓድር ዝመፀ እዩ። ጴንጦኖስ ጲላጦስ የሚባለው ጌታ ኢየሱስ ክርስቶስ በመጣበት ጊዜ ያኔ የመሪ ሆኖ የነበረ ሰው ነው። ኢየሱስ ክርስቶስ ኩለድ ኮሎ ይነበረን አይኮነ እንዲሁ ጌታ ኢየሱስ ክርስቶስ ሲወለድ አልነበረም። ድሕርና አንረኽቦ ጴንጦስ ጲላጦስ በኋላ ነው የምናገኘው። ጴንጦስ መጀመርታ ሄሮዶስ ነይሩ። መጀመሪያ የነበረው ሄሮዶስ ነው። ድሕሪኡ ሄሮዶስ ሞይቱ። ከዛ ሄሮዶስ ሞተ። ወዱኡ ተተኪኡ ሄሮዶስ። ከዛ የሄሮዶስ ልጅ ተተካ። እቲ ሓደ ሄሮዶስ ድማ መበል 18 ክፍለ ዘመን ሞይቱ። አንደኛው ሄሮዶስ ደግሞ በ18ኛ ክፍለ 18 ዓመት ኤዲ 18 ኤዲ ላይ ሞተ። بدحريو تحدي هيرودس مجد سالساي كذا ሶስተኛው ሄሮድስ ደግሞ መጣ። الشعوب بتعم النعب بإسرائيل تلاعيله ስለዚህ በእስራኤል ትልቅ ነውጥ ሆነ። አንጻር ቄሳር ማለት ነው። ስለ ለቄሳሮችን የሚቃወም አፍት ቄሳር ድማ ብዙ ነገር ዕልዋታት አፍት መንግስት ነይሩ። ስለዚህ በቄሳር ስር ደግሞ ብዙ የሆነ የመንግስት ግልበጣ ነበረ። መጀመርታ ጁልየስ ቄሳር ነይሩ። ከዛ መጀመሪያ ጁልየስ ቄሳር የሚባል ነበር። بدحريو ተታሃኺዮም አሞዳታ እቲ አንነቲ ሀገር 4 ናብ 4 ምሕዳር ኮንቲነንት ዝመቀላ
ጢብርዮስ ቄሳር እዩ ስለዚህ ከዛ ተመቃቅለው ደግሞ የመጨረሻው ቄሳር የነበረው ጢብርዮስ ቄሳር ይባላል ጢብርዮስ ቄሳር አይሁድ ስለደሸገርዎ ሳምራውያን ስለደሸገርዎ ንጴንጦስ ጲላጦስ ልኢኹ ንቲ ኢየሩሳሌም ይሁዳን ከባቢ ከመሓድሮ ከሎ ንገሊላ ድማ ሄሮዶስ ከመሓድሮ ከሎ ንሳማርያ ድማ ፊልጶስ ሓዊ ከመሓድሮ ከሎ ንንተኣሽሙ ድማ ነቲ ኖርዝ ክፍሊ ድማ ሊስያስ ተባሃለ ከመሓድራ ኣብ 4 መዋዕልዎ ስለዚህ በዙ እነዚህ እንትኖች I think you get it ተረዲኹም ገብቷቸዋል አስተዳዳሪዎቹ ትንሽ በዙ በአራት ክፍል በ4 ተማቂላ ስለዚህ አራት ኮንቲኔንት ላይ ተከፋፈለች ማለት ነው ያ ስለዚህ ኢየሱስ ክርስቶስ ሕጂ ንክስታይ ከይድ አዚ አጸጋሚ ንሳምራና በሳማርያ ሐልፍ ስለዚህ ጌታ ኢየሱስ ክርስቶስ ወደ ሳማርያ እንዲያልፍ በጣም አስቸጋሪ ነው እትቀዳማይ እቲ እምነት እዩ መጀመሪያው የእምነቱ ጉዳይ ነው ንሱ አይሁዳዊ እሱ አይሁዳዊ ነው ትድስጎደሎ ስፍራ ዝብል ኣብ ኢየሩሳሌም እዩ ስለዚህ የሚሰገድለት ስፍራ የሚለው በኢየሩሳሌም ነው እቲኦም ሳምራውያን ካለ እምነት ይዘለዎም የሳማርያ ሰዎች ደግሞ ሌላ እምነት ነው ያላቸው ስለዚህ ኣብቲ እንድሕር ከይድና አንቢብና ተቐጽልና እንድሕር አንቢብናዮ እቲ ሚስጥር ንረኽቦና ንስኻትኩም ድስገደሉ ስፍራ ኣብዚ ክትብሉ ንሕና ከዓ ንኣብዚ ጎቦና ንብል ንስኻትኩም ግን ኣብ ኢየሩሳሌም ከም ትብሉ ኢላ እቲኣ ሰበይቲ ሙሱ ነዊዕ እዋን ተዛራሪባ ስለዚህ ከጌታ ጋር ብዙ ተነጋግረለች ቀጥለን ካየነው ስለዚህ የሚሰገድበት ኢየሩሳሌም ትላላችሁ እናንተ ደግሞ በዚህ ተራራ የሚለው ብዙ ተነጋግረው ነበረ ኢየሱስ ናብዚኣ ሰበይቲ ክዘራረብ ከሎ ኣብ ሳማርያ ወላ ሓንቲ ነገር ትእምርት ዝበሃል አይገበረን ስለዚህ ከዚህ ሴትዮ ጋር ሲነጋገር ጌታ ኢየሱስ ምንም ተአምራት አላደረገም በጀካቲ 5 ሰውት ነሮም ህዝበላ ስለዚህ ያላት እሱ 5 ባሎች ነበሩሽ ብቻ ነው ያላት ሽዑ ሳኺዳ ብዝመስከረቶ እሱ ሄዳ በመሰከረችው ናብ ኢየሱስ ኩሎም መጽም ወደ ጌታ ብዙዎች መጡ ግን ትእምርት ወላ ሓንቲ ይገበረን ምንም ተአምራት አላደረገም አጋንንት ይውጸን አጋንንቶች አላወጣም ድወሃነ ድፈወሰ ነገር የለም ምንም አይነት የፈውስ ነገር አላደረገም ግን ሓደ ነገር ሰይርዎ ግን አንድ ነገር ሰበረ ኢየሱስ ክርስቶስ ሰበረ ኢየሱስ የሰበረው አሞንጎ ይሁዳን ሳምራውያን ዝነበረ ጽልኢ በአይሁዶችና በሳማርያዎች የነበረው ጥል ሰይርዎ እሱን ሰበረው በፍቅር ማሪኽዎ በፍቅር ነው የማረካቸው ነቲ አሰቤቲ ዝተማረኸትሉ ተቀንዲ ሴትይቷ የተማረከችበት ዋናው በሓደ ትራይብ ዲና ሆኖ በሓደ ሕብረት ብሔር አዝዮም ዝጽልኡ ዝነበሩ ምእንታ ናብ ካል ንገሊላ ገሽቶ ኮይኖምሲ ንሳማርያ ንከይረግጹ አዝዮም ተኋሊሎም እዮም ዝኸዱ ስለዚህ እነዚህ ሰዎች ሳማርያዎቹ አሁን ሳማርያን እንዳይረግጡ አይሁዶች ማለት ነው በሌላ ስፍራ አድርገው ነበር የሚረጥ ይሄን አይነት ከባድ የሆነ ጥል በመካከላቸው ነበር ከአይሁዶች ጋር አይሁድ አዝዮም ድፍንፍኖም ሳማርያውያን ስለዚህ አይሁዶች በጣም ነው የሚጠሏቸው ለሳማርያ ሰዎች ንጎይታ ሳይሎም ወለው ለጌታ እንደዚህ ያሉት ሳምራውኻ አንተ ሳምራዊ ነህ ብለውታል ሳምራው ፍንፉኒ ሳምራዊ ማለት ደግሞ በጣም የተጠላ ነው ሳምራውያን ከይፈልጡም አይሁድ ከምጽልዎ ሳምራውያን ደግሞ ያቃሉ አይሁዶች በጣም እንደሚጠሏቸው ግን ኢየሱስ ክርስቶስ ትሕት ይሉ ጌታ ግን ዝቅ ብሎ ማያስቲኒ ለሚኖር ውሃ ጠጭኝ አላት በጣም ገሪሟ በጣም ገረማት ዝገረማት መልእክት ይኮነን የገረማት መልእክቱ አይደለም ዝገረማ እቲ ኩነታት ገለ ይኮነን የገረማት የነበረ ሁኔታ አይደለም ግን ኢየሱስ ክርስቶስ ካው ማይክል ምን ስራየቱ ጌታ ግን ከሷ ውሃ ሲለምን ደግሞ በትህትና ሰበረው አገልግሎት በትህትና ነው የሚገለገለው አገልግሎት በፍቅር ነው የሚገለገለው ኢየሱስን እዚያ ሰበይትን አቤኖም እንታይ ነሮ ኢየሱስና እቺ ሴትዮ ለየብቻቸውን ካየን ከዛራረብ ንሱ ዕድል ረኺባ ከሱ ጋር ለተነጋገር እድል አገኘች እዚያ ድማ ተደንያ በጣም ደግሞ ተደነቀች እዛ አይሁዳው ሰባይ ይሄ አይሁዳዊ ሰውዬ በሳማርያ መሕላፉ በሳማርያ ማለፉ በሳማርያ መታው በሳማርያ ላይ መግባቱ መልሹ ማይካው አምልማኑ ቀጥሎ ደግሞ ከሷ ውሃ መለመኑ ስለዚህ ተማሪኻ ከዛ ልቧ ተማረከ ንሰብት እምርቲ አይምጾኒ ለሰው ተአምራት አያመጣው ንሰብት እምርቲ ይፈውሶኒ ለሰው ተአምራት አይፈውሰው ሓደ ዋና ኬንያ ነረ አንድ ወቅት ላይ ኬንያ ውስጥ ነበርኩኝ ሓንቲ ሰብ ሀፍትና ማለት እዩ አንድ እህታችን ማለት ነው ንሓንቲ አካል እምነት ተከተልጓል ሌላ እምነት ላይ የነበረች እህት ፔንቴኮስታል ቸርች ሲ አበዩ አርኢና ይላት እስቲ የፔንቴኮስታል ቸርች አየት ነው አሳይኝ አለቻት ኮንፈረንስ ስለነበረ አው መጽያ እዛ መጣች ይዛታ መጽያ ተሪያ ይዛት መጣች ኮፊላ ድማ ቁጭ ብላ ደግሞ ቃል አምላክ ተሰማኝ ነበር የእግዚአብሔር ቃል ሰማ ነበር ሕጂ አብዚ ኢዳት ያ ካል እምነት ዘሎ አዚው አብዝ ሆነ ጥረብ ዝኔርዋ ስለዚህ ያች ሌላ እምነት ያላት እዚህ ጋር የሆነ የተነቀሰችው ነገር ነበር ጥረ ሶሪ
አብዚታሃ አብጥረ ኔርዋ እዚህ ጋር ደግሞ ብብቷ ላይም ጥረ ነበራት ሽዑ ሐውና እብጣት ነበራት ሐውና ሐደ ነቢ በፈውስ ዘገልግል ኔሩ እዛ አንድ ነብይ ነበር በፈውስ የሚያገለግል እንዳጸለየ ሆሎ እየጸለየ ያለ ንቅጽበት ትጥራ ኸይዱ ከዛ እየጸለየ እንዳለ እንትን እብጠቱ ሄደ በድህሪ ግን ሳግና አያመነት ከዛ በኋላ እሱ አላመነችም ምንም ነገር አይገደሳል ምንም ነገር አልገደላላት ተሐውሳ እንደተፈወጀ ደስ አላት አፍትና ይቀረም እምነታት ማላለስ ወደ ሌላ የነበረችበት እምነት ትመላለስ ነበር ሰብን ትምርቲ ምንም ነገር ካብጎይታ ዘዓቢት ምርት አብዝ መሬት ዝገበረ የለም ስለዚህ እንደ ጌታ አድርጎ በዚህ ምድር ላይ ተአምራት የሰራ የለም ግን አይሁድ አይተቀበሉዋን አይሁዶች ግን አልተቀበሉትም ስለዚህ ንትምርቲ ብዙህ ተደጎየና ወደ ተአምርና ትምርቶች ባንሮጥ ዘድል ይኳ ተሆነ ፈውሲ አስፈላጊ እንኳን ቢሆን ፈውስ ትፈቅር ዓቢ ፍቅር ግን ይበልጣል ስለዚህ አማህበር ኤፌሶን ድሕሪና በኤፌሶን ቤተክርስቲያን ካየን አፍት መጀመርታ እዋን በመጀመሪያው ጊዜ ላይ አፍቲ ቀዳማይ ወለዶ ማለት እዩ የመጀመሪያው የነበረው ትውልድ ላይ ማለት ነው በፍቅራት ለማህበር ያኔራ በፍቅሯ የምትታወቅ ማህበር ነበረች ጳውሎስ ጽሒፉሎም አለ ጳውሎስ ጽፎላቸዋል አፍቲ መጽሐፍ ኤፌሶን ተኸይድና ኤፌሶን መጽሐፍ ላይ ሄደን ካየን ብዛዕባ ፍቅር ጽሒፉሎም ስለ ፍቅር ጽፎላቸዋል ኩሉ ማህበራት ብዛዕባ ፍቅሮም ተወሪ በሁሉም ማህበሮች ላይ ስለ ፍቅራቸው ተወርተዋል እዚ ዝኾነ ናይ ኤፌሶን ብዙሕ ነገር ሕልኽላህ እኳ ተነበረ ብዙ ተጠናነገ ነገር እንኳን ቢኖር ብዛዕባ ጥምቀት ነይሩ ስለ ጥምቀት ነበረ ጥያቄ ዝተፈላለዩ አጵሎስ ንሓንሳብ ሰብኽ ከዛ አጵሎስ ሲሰብክላቸው ብዛዕባ ንስሓ መጥማዕ ስለ ንስሓ ይነግራቸው ነበር አው ናይ ጎይታ ጳውሎስ መጪኻ ብዛዕባ ጥምቀት ካልእ ምሂርዎም ጳውሎስ መጥተው ደግሞ ስለ ጥምቀት ሌላ አስተማራቸው ማህበር አምላክ ተፋላለየ ይርዲት ኩሉ ኸሊ በማህበር ላይ በቸርች ላይ የተለያየ መረዳት ሊኖር ይችላል ግን ሓደ መዓልቲ ኩላህና እና ምልአት እንዳኸድና ክንከይና እኛ ደግሞ ወደ ሙላት እየሄድን እንሄዳለን ንምንታይ እግዚአብሔር ሲ ለምን እግዚአብሔር ሐዋርያት ይቡ ሐዋርያትን ሰጥተዋል ነቢያት ይቡ ነቢያቶችን ሰጥተዋል ማራን ይቡ አስተማሪዎችን ሰጥተዋል ወንጌላውያን ይቡ ወንጌላውያኖችን ሰጥተዋል እዚኦም ጓሶት ይቡ እረኞችን ሰጥተዋል እዚኦም ኩላቶም እነዚህ ሁሉም በስተፋላለየ መገዲ በተለያየ መንገድ ናብ ሓደ ምልአት ከምጹና ወደ አንድ ሙላት እንዲያደርሱን ነው ክርስቶስ ከምጹና ወደ ክርስቶስ እንዲያመጡን ነው ዲትና እንደ አበየ ምስመጸ መረዳታችን እያደገ ሲመጣ ደባሰና ነገር የለም የሚያጣላን ነገር የለም ፍቅር ተዘየለ ግን ፍቅር ከሌለ ግን ወላ ሓደ የለን ዚሮይ ምንም ነገር የለም ፍቅር ከሌለ ስለዚህ ኤፌሶን አብ ራእይ ዮሐንስ ከም ደንበብናዮ ጎይታ ብዙሕ ነገር ንኢድዋ ስለዚህ ጌታ በኤፌሶን ላይ እንዳነበብነው ስለነሱ ብዙ መልካም ነገር እንዳቸው ተናግረዋቸው ነበር ያገለግሉ ነበር ይዘምሩ ነበር ምናልባት ዊን ናይ ቻሪቲ ማህበር ንኻልኦት ዊን ረድኡ ነሮም ሆኑ የበጎ አድራጎት ነገርም ሊኖራቸው ይችላል ሌሎችም ይረዱበት ኤፌሶን አብ ጽቡቅ ሎኬሽን ያ ተዶኪና ነራ ኤፌሶን በጥሩ የሆነ ቦታ ላይ ነው የነበረችው ስለዚህ ኩላህና እንፈልጦ ነው ሁላችን እንደምናቀው አብ ቱርኪያ ትርከብ ነራ ሾሮ ቱርክ ላይ ነው የምትገኘው ሕጂ በዝናይ ሕጂ በአሁኑ ዘመን ማለት ነው አፍቱናይ ቀደም ከአብ ናይ ሮማን ኢምፓየር ነራ ማለት ነው በዛን ድሮ ዘመን ደግሞ በሮማን ግዛት ስር ነበረች ማለት ነው ስለዚህ እቲ ቀዳማይ ወለዶ አፍሪ በፍቅር ይመላለስ ነሩ የመጀመሪያው ትውልድ በፍቅርና በፍቅር ይመላለስ ነበር ሐዋርያ ጳውሎስ አብ ተቀዳማይ መልእክት ኤፌሶን ከጽፎ ሆሎ አብ 55 ስጋብ 3 ዘሎ ኤዲ ከም ደጻሐፎ መምሃራን መጽሐፍ ቅዱስ ምሂሮም ናለው ስለዚህ ኤፌሶን ላይ ያለው ኤፌሶን መጽሐፍ የጻፈበት በ55 እና 60 ኤዲ ገደማ ላይ እንደተጻፈ የመጽሐፍ ቅዱስ አስተማሪዎችን ገልጸውልናል ራእይ ዮሐንስ ከጽፎ ሆሎ ድማ ራእይ ዮሐንስ ራእይ ደግሞ ሲጽፈው ዮሐንስ ሲጽፈው አመበል 95 ኤዲ ጽፎ በ95 ኤዲ ገደማ ላይ እንደተጻፈ ይነገራል ሕጂ እንደ ኮይኑ 40 ዓመት ስለዚህ የ40 ዓመት ልዩነት አለ ማለት ወይ 35 ዓመት ልዩነት አለ ስለዚህ ተቀዳማይ ወለዶ ከይዱ ሐሊፉ ስለዚህ የመጀመሪያው ትውልድ አልፈዋል ሕጂ ሐዲሽ ወለዶ መጪ ሌላ አዲስ ትውልድ መጣ ማለት ነው በፍቅር ዘይገልግል ስለዚህ በፍቅር የማያገለግል ግን ጽጽዕሪ ግን ብዙ ድካም አለው ብዙ ነገር ጎብሪያ ብዙ ነገር ያደርጉ ነበር አገልግሎታቸውን አላቋረጡም ሕጂ አብዚያ ምዝናህና ሞ እንዳተሐስኩ ኸይድ አብዚያ መጽሐፍ ስኒሽተይ ከምብበልኩም በትግርኛ እዚህ መጽሐፍ ላይ የጻፍኩት አለ በትግርኛ እንዳላለም አነብላችኋለሁ ንምንታይ መልእክታይ ምዚ መጽሐፍ ጽሐፍ ኮንኮላይ ተሐዞ ስለዝደሎ አሁን ያለው መልእክት ከዚህ ከጻፍኩት ጋር ለማያያዝ ስለፈለኩ ነው እትቀንድ ዕላማ ናይ ዚ መጽሐፈይ ዋናው ዓላማ የዚህ መጽሐፍ ዋላ ካብዚ ሕጂ መልእክት ድዛረቦ አይሁን ከዚህ አሁን ከምናገረው መልእክት እንኳን ባይሆን ነገር ግን እቲ ዋሕዝ ሐሳባት ስለዝመጸ
ስለዚህ ሐሳቡ ከዚህ ጋር ስለሆነ ሚያዝ ስለምስ አገልግሎት ወይን ስለደተሐሐስ ከአገልግሎት ጋር የተያያዘ ስለሆነ ሲወትና ወይን ስለደተሐሐስ ከህይወታችን ጋር የተያያዘ ስለሆነ ንሽተ ከምብልኩምማ ትንሽ ላንብብላችሁና ንስኩም ካህተም በዋህታው ማንታ ስለዚህ እንድታነቧት እንድትገፋፉ ማለት ነው ድሕሪ أنا عدل زرخوكم مسبوزحات نبيات بحلفي أكل تشحن سلسن جزء تجلجلة مساعتهم تسألي له. شيء كبزوا أجلجاوش نبياتوش جا بقولت سوستلاي لما تسألينا لما جلجل لما أنتنا أدلنا جنشالله. استنبه وتنبيت فوت مأمرت دي ودا. تنبيت يتناقرون تنبيت مريت لا يما ورك. مبزعت استفدت أمر إله. بزوي تفدت أمر نجراي تشالله. دحرق التشحن 10 شدشن دما كولت شيء 15 بحالا دمو بزح مقصاص نبيات ريه ብዙ ነቢያት እንቅስቃሴዎችን አይቻለሁ ናይ ነቢያት ብዝሓት መጽብ በጣም ብዙ ነቢያቶች ተነስተዋል እግዚአብሔር አተሲዎ እግዚአብሔር አስነሳቸው ምክንያቱም ትናይ ሞዳታ ዘመን ስለዝኾነ የመጨረሻ ዘመን ስለሆነ ወንጌል በሁሉ ስባህ ስለዝኾነ ወንጌል በሁሉ መሰበክ ስላለበት በኢንተርኔት በመጽሐፍት በቴሌቪዥን በስተፋላለየ ነገር በተለያየ መንገድ ክትጻሐፊ ይጻፋል ነገር ግን በዘይ ፍቅሪ ካለ ፍቅር በዘይ ለውሃት ከትህትና ከየዋሃት ጋር ካልሆነ ከትህትና ጋር ጌታ አይቀበለውም ትህትና ከሌለው ኦኬ አብዚ ካብዚ መጽሐፍ አብ ምዕራፍ 8 በዚህ መጽሐፍ ላይ ምዕራፍ 8 ማለት ነው ኦኬ ንሽተ ከም ብክፍትኔ ትንሽ ለማንበብ ሞክራለሁ ክትዕጎስኒ በምህረት አምላካቶ እንድትታገሱኝ በምህረት ጠይቃቸዋለሁ እቲዮም አምሐርኛ ጥራህ ተሰምዑ ድማ አማርኛ ብቻ የምትችሉ ትርዱን ተኾኑ ተማሳሳሊ ስለዝኾነ ቋንቋ ተመሳሳይ ስለሆነ ይገባቸዋል ብዬ አስባለሁ ወይ ክንትርጉማ ክንትርጉማይና ዳህርተም ትርጉማ ወይ አፍት ሞዳታ ታግለል አድርጌ ለመናገር ሞክራለሁ ሳሚክ ነግረናይ አብዚ አብ ነቢያት ጉባኤ ዝዕምበሉ ዘሎ ጊዜ ነቲ ሓሳባት ናይቲ መልእኽቲ ዘስሕቶ ዘሎ ቀንዲ ምኽንያት ዕላማ ናይቲ መልእኽቲ ብግቡእ ዘይምርዳእ ስምዒት ነፍሲ ዋሕዲ ፍልጠት ቃል ኣምላኽ ጌጋ ርድኢት ጌጋ ትርጉም ስለ ዘሎ እዩ ኣብ መወዳእታ እቲ ሓሳብ ኣጠቓሊሉ ሳምኽበና እዩ ነዊሕ ኣይከይኒ ቁርብ እየ ደንብ ንኣብነት ዝኾነኒ ኣብ ሓደ ጉባኤ ኣብ ልዕሊ ሓንቲ ሓብቲ ዝመፀ መልእኽቲ ኮይኑ ኣብተን ካልኦት ኣሕዋትና እውን ኣብ ዝተፈላለየ ጉባኤ ብዝተመሳሳሊ መንገዲ ክዳገም ከዓ ይረአ ስለ ዝኾነ ንትምህርትና ይኸውን ኢለ ስለ ዝኣመንኩሉ ክፅሕፎ መሪፀ ኣለኹ እቲ መልእኽቲ ብሓደ ብትንቢት ዘገልግል ኣገልጋሊ ሓዊ ክንበየላ ከሎ ነቲ ኣብ ብፀይቲ ሓብቲ ርእሳ ዘነነ ብሕንከት ዘሰቓቐ መልእኽቲ እዩ ዝነበረ ምክንያቱ እቲ ዝመፅእ መልእኽቲ ንዝተፀናዕትሉ ዝረስዓቶ ታሪክ ዝነበረ ንድሕሪት መሊሱ ንሓሳባታ ስለ ዝቐስቀሳ ንዝሓለፈ ሽግራ ተመሊሱ ብመልእኽቲ መልክዕ ድሕሪ ነዊሕ ዓመታት ኣብ ማእኸል ጉባኤ ዝፈልጥዋን ዘይፈልጥዋን ታሪኻ ስለ ዝተነግራ እዩ ንመብዛሕትና መልእኽቲ ክመፃና እንደሊ ኢና ብፍላይ ከዓ ንኣገልግሎት ፅምዓት ዘለና ሰባት ተቐቢእኻ ኣለኻ ብፍሉይ ከተገልግል ኢኻ ባሪኻካ ኣለኹ ወይ ከዓ ብዛዕባ ሽግርና እግዚኣብሔር ከም ዝወድኣልና ዝኣመሳሰሉ እንተመፃና ባህ ይብለና እዩ ገሊኣትና እውን ካብ ዘለና ፅምዓት ዝተላዓለ ክንቅባእ ፀጋ ክንክፈል ኢልና ክንካፈል ኢልና ናብ ነቢያት ኣብ ጉባኤ ዘለዎ ጉባኤ ንኸይድ ኢና ከምዚ ዘለናዮ ወይ ንሓስቦ መልእኽቲ እንተዘይኮይኑልና ወይ ድማ ተደይኮይኑ ድማ ሓደ ምቃል ናይ ትንቢት ኣገልግሎት ንፈልጥ እሞ ከምቲ ዝተረዳእናዮ እንተዘይኮይኑ ንነፅጎ ኢና ንብል ከዓ ትንቢት ዝመፅእ ኣብ ውሽጥና ዘሎ ከረጋግፀልና ኮንፈርሜሽን ጥራይ ኢልና ነቲ ዘለና ርድኢት ንገልፅ ነገር ግን ከምኡ ነገር ጌርና እንተወሲድና ሓደ ምቃል ጥራይ ኢና ፈሊጥና ዘለና ነቲ ዝተረፈ ሰፊሕ ፍልጠት ከይህልወና ብገዛ ሓሳባትና ድማ ንድረት እሞ ውስን ዝኾነ ፍልጠት ጥራይ ይህልወና ነቲ ካልእ ከይንቅበል ዕፅዋት ንኸውን እቲ ንፅልዮ ጸሎት ብቓል ትንቢት ዝመፅእ ኣብ ጉባኤ ነቢያት ዘለዎ የረጋግፀልና እዩ ብመንፈስ መይዑና ንግዚኡ ባህ ይብለና ክንፅሊ ኢልና ከዓ ንለዓዓል ቅኒ ምስ በልና ድማ ከም ቀደምና ንኸውን ብዙሕ ለውጢን የለን ብዙሕ ቃል ተስፋ ቃል ትንቢት ተነጊርና ይኸውን እዩ ግን መብዛሕትኡ ዘይተፈፀመ ወይ ንፅበዮ ንህሉ ንኸውን ኢና ግን ስለምንታይ ቃል ተስፋ ዝተነግረልና ዝድንጉ ወይ ዘይምፍፅም ዝብል ሕቶታት እውን ይለዓል ይኸውን ነዚ ሕቶ መልሲ ንትንቢትን ኣፈፃፅሙን ዝብል ዝቕፅል ንኡስ ርእሲ ኣርእስቲ ክገልፆ ክፍትን እየ ናብቲ ኣቐዲመ ዝጀመርኮ ክምለስ ነቲ ኣብ ብፀይቲ ሓብቲ ክፉእ መልእኽቲ እውን ኣይኮነን ዝመፃ ግን ምስ ዕላማኣ ናብቲ ጉባኤ ዝመፃቶ ሓሳባት ጸሎት ዘይራኽብ ዘይተፀበየቶ ካብ ፅብኢታ ወፃኢ ስለ ዝነበረ እዩ
በተኻልኣይ መዳይ ድማ ኣብቲ ጉባኤ ዝነበረ ምእመን ኣመንቲ ስምዒታዊ ስለ ዝነበሩ ነታሃው ዝነበረ ጻጥ ስለ ዝገበረላ እዩ ከም ዝብል መልእኽቲ ድማ ብምግላጽ ቃል ጥበብ ኣብቲ ሓዊ ይጀሚርላ ስማን ስም ኣሓታን ይጽዋዓላ እሞ ኣዝያ ትግረም ትድናቕ ጉባኤ ሙሉእ ድማ ምስኣ ይግረም ጽሩይ መልእኽቲ ንጹር ክብል ድማ ካብቲ ጉባኤ ንዓኣን ንሕዋታን ዝፈልጡ ድምፆም ዓው ብምባል ኣድናቐቶም ብስምዒት ይገልጹ ብምቕጻል ይብላ ኣብ ቤተሰብኩም ዓሌትኩም ብዘይ ኪዳን ከይገበርክን ንኽትወልዳ ዝገብር መንፈስ ርኢ ኣለኹ በላ ቀፂሉ ድማ ገዛር እስኺ ብዘይ ኪዳን ኢኺ ወሊድኪ ማለት ቅድሚ መርዓ ምስ በላ እቲ መልእኽቲ ኣብ ማእኸል ጉባኤ ስለ ዝኾነ ምስ ነገራ ውሽጣ ብሓዘን መልአ እቲ ደጋዊ ደመት ትርኢታ ድማ ተለዋወጠ ገጻውን ተጨማመደ ኣሕናቅናት ፀኒሓ ኢላ ድማ በኸየት ዘገርም ከዓ እዩ ብርግጽ ዶ ነዚ ሓብቲ ዘብኪያ ርእሳ ዘድና ዘሎ ሓጢኣት ዶ ይመስለኩም ውሽጣ ብምኽንያት ሓጢኣት ስለስተረትዐት ኣነ ግን ኣይመስለንን ምኽንያቱ እዚ ዝብላ ዘሎ መልእኽቲ ዝተነስሓትሉ ምሕረት ዝረኸበትሉ ብዛዕባ ሕሉፍ ናይ ቀደም ታሪኻ ረሲዓቶ ዝነበረት ቃንዛ እዩ ነገር ግን ክሲ ኣብ ልዕሊ ኣእምሮ ከም ብሓድሽ መፂኡ ንስምዒታ ኣስቂሱ ናብቲ ዝታታት ንድሕሪት መሊሱ ዘብኪያ ዘሎ እምበር በደላ ኣይኮነን ብርግጽ እዚ መልእኽቲ እዚ ኣብ እዝና እንተዝነግራ የብኪያ እዩ ኢለ ኣይኣምንን ስለምንታይ ተፃናኒዓ ትብዓት ረኪባ ኣብ ካልእ ሕልምን ራእይን ዝነበረት ሰብያ ከምኡ ስለ ዝኾነ ድማያ ናብ ማሕበር ክትመጽእ ኮላ ብትብዓት ናብ ጉባኤ ነቢያት ክትግልገል ጸጋ ክትካፈል ደልያ ከም ዝመጸት ድሕራ መስኪራትናያ የግዳስ ሰባት ዘሕለፍዎ ሽግር ብመገዲ መልእኽቲ ኣብ ማእኸል ጉባኤ ክመጽእ እንከሎ የብክዮም እዩ ምኽንያቱ ከዓ በቲ ሓስባና ገና ካብ ባህሊ ሕብረተሰብ ስለ ዘይወፃና በቲ ካልእ ከዓ እቲ ስምዒት ጉባኤ ስምዒትና መልእኽቲ ዝህብ ዘሎ ነቢ ስምዒታዊ ስለ ዝኾንና ጻጥ ስለ ዝፈጥረልና እዩ ነቲ ዘየብኪ ምሕረት ዝረኸብናሉ መሊሱ ስምዒትና ኣስቂሱ ዘብኬና ዘሎ እምበር ውሽጥና ሓዘን ስለ ዝሓዘነ ይኮነን ሓደ ካብቲ ዝሰዓልኮም ምሳሌ ዝኾነኒ ክገልጽ ክባርኸካየ ወይ ቀቢኤካ ኣለኹ ዝብል መልእኽቲ ክመጽእ ከሎ ጉባኤ ሙሉእ ብዓውታት ብስምዒት ኣሜን ይብል እዩ ሽግርና ወይ ዝሓለፈ ድኻምና ወይ ዝዋግኡና ናይ መናፍስ ቅልስ ኣሰራርሓ ብቓል ምግላጽ ክመጽእ እንከሎ ድማ ስምዒትና ጸጥ ይብል እዩ ከምኡ ድማ እቲ ጉባኤ ስለዚ ነፍስና በቲ ዝፍጠር ሃዋሁ ስምዒት ጉባኤ ትጭነቕ እያ በቲ ዘለናይ ኩነታት ክንትንከፍ ከለና ወይ ሓጎስ ይኸውን ወይ ዘጨንቐና ነገር ከጋጥመና ከሎ ስምዒት ነፍስና ዝትንክፈና ቀልጢፉ ምልክት ኣብ ገጽና ከነርኢ ንኽእል ኢና ከምኡ ስለ ዝኾነ ድማ እያ ሓብቲ መልእኽቲ ምስ ጀመረላ ጉባኤ ሙሉእ ስምዒቱ ተቐይሩ ንቕፅበት ድማ ጸጥ ዝበለ ነቲ ዝስዕብ መልእኽቲ ንኽቕፅል ከዓ ጽቡቕ ጽሙቕ ሃዋህው ፈጠረሉ ነቢ ድማ በላ ክቕፅል ዶ ክገድፎ እናበለ ሕቶ ኣቕረበላ እቲ ዝብላ ዘሎ እቲ ዘላቶ ሃዋህው ጭንቀት ዘስተውዕሎ ዝነበረ ኣይመስለንን እኳ ዳኣ መሊሱ ሕትኡ ዘረጋግእ ዘይኮነስ ንጸጥ ነፍሳ መሊሱ ዘጋድድ እዩ ዝነበረ መልእኽቲ ከጨንቐና ኢሉ ከም ዘይመጽእ ሩዲ እዩ ነገር ግን ዘጨንቓ ካብቲ ጉባኤ እነንብቦ ስምዒት ናይ ገዛ ርእስና ትንታነት ትርጉም ኣብ ልዕሊና ዝፍጠር ዝኽእል ሕሜታ ስምዒት እዩ ኣብ ባህሊ ሕብረተሰብ ከይተመርዓኻ ምውላድ ንኣመንቲ ይኹን ንዘይኣመንቲ ብፍላይ ከዓ ንደቂ ኣንስትዮ ነውሪ እዩ ውርደት ከዓ ኮይኑ ስለ ዝረአን በቲ ሓንሳብ ዝተገብረ ጌጋ ዘመነን ሙሉእ ርእሰን ከድነን ይገብረኒ እዩ ከምኡ ድማ ክሲ ነፍሲ ወይ ከዓ ናይ ሰይጣን ናይ ሓሳባት ወቐሳ እናወርወረ የሸግረን እዩ ገለ ባእሲ ወይ ቆይቁም ዘጋጥም ከዓ በቲ ድኹም ጎነን ይፀርፎን እሞ ብቐፃል በዚ ከምዚ ነገር ዝክሳዕያ ይነብራ እየን ብከምዚ ዓይነትን ዝሽገራ ኣሓት ውዱኣትን ጥበብ ዘለዎም ኣገልገት ረኪበን ክረኽባ ከለዋ ብቓል ምፅናዕ ሓራ የውፅዎን እዮም ብርግፅ ኣብቲ ሓብቲ ዝመፀ መልእኽቲ ርእሳ ዘድንን ወይ ርእሳ ዘቕንዕ እኳ ኣይኮነን ነይሩ ሕሉፍ ታሪክ እዩ በቲ ኣቀራርባ ወይ ኣገላልፃ ዝጠቅም መልእኽቲ ወይ ከዓ ይሃንፅ ኢለውን እምነት የብለይን ነገር ግን መንፈስ ቅዱስ ዝገልጾ ነቲ ዝቃወምና ክፉእ ኣሰራርሓ ናይቲ ክፉእ መንፈስ ክነቕሓሉ ክንቃወሞ ናብ ትውልድና ከይሰግር ከዛኽረና ኢሉ እምበር ናይቲ ምእመን ኣረኣያ እዩ ክወቕሰና ኢሉ ኣይኮነን እቲ ፍጻሜ ግን ዛንታ ታሪክ ሂወትና እዩ ናይቲ ምእመን ኣረኣያ ዘለዎ ምርዳእ ናይቲ ቃል ምግላፅ ይኹን ትንቢት ኣብ ልዕሊና ስነ ኣእምራዊ ዝፈጥሮ ፃጢ ናይ ገዛ ርእሱ ኣለዎ እዩ ስለዝኾነ ድማ ሕሉፍ ድኻምና ኣብ ቅድሚ ጉባኤ ክንገረና ኩሉ ንቕበሎ ወይ ደስ ይብለና ኣይመስለንን ካብቲ ዓብየና ትሒዙ ኣተሓሳስባና ባህሊ ሕብረተሰብ ስለ ዝፀልወና ብፍጹም ድማ ስለ ዘይወፃና እቲ ምእመን ድማ ኩሉ እኳ እንተዘይበልኩ ኣብ ልዕሊና ዝነበሮም ኣረኣያኦም ሚዛኖም ብምኽንያት መልእኽቲ የጉድሉ እዮም በቲ ብክርስቶስ ዝርአየና ወይ በቲ መጀመርታ ዝህቡና ዝነበሩ ሚዛን ኣይርዩናን በቲ ሕሉፍ ድኻምና በቲ መንፈስ ኣጋንቲ ገዚእዎ ዝነበረ ስድራ ቤት ኣብ ልዕሊና ዝፈጥሮ ዝነበረ ፀገማት ይመዝኑና እዮም ግና ከም ሓራ ከም ዘይወፃና ኮይኑ ይርድኦም ብልክዕ
حلوف تاريخنا بقال مجلات كمتس خلوت قند ملأت حسابات إخزابير نتو دخامنا مجلات أيكونن إخزابير مستر زجلس نقول كابتخ الصحراء كنكون تبعت نركب متسعي ودي قريبة هيوتنا بسلام كنمرح نفسنا عرفت إنه نركب بر أما أخذ جباء كواردنا إلو أيكونن كم زعينة ملأتي أبستفعل على جباء النبيات نحاتنا كمرعى بزيك الكيدان وليد كن زوالدك وهابن كله بزح جزية كدراجم كله سمع لهم نمزحة كم زعينة ملأتي زمتن رأسا كدن كله يزرعن يمثلني تحلفتها تزحلف أو شجر مكرا وردت ندحري تمليسن سلزو كرو تقنزا سمعتك أسكيسو سلز تكفن قد خينو حدد النجر ما أستوعلكم سلامتها جنوالد راي كم زعينة ملأتي زمتن نتي مع وداتك قدم مرعى بزيك الكيدان وليدكم زبل ملأتي بزح سمع يفلتني مالت بزحات أودات بزيك الكيدان كرم مرعى زولود له جن ملأتي زمت أبتين أحوتنا ترايو سلامتها يا كيف نمجمره باستر يندين እሺ ጌታ ይባረክ በጣም የሚገርም ሐሳብ ነው እኔ ራሴ በጣም አንብቤዋለሁ የሆነ እዚህ ጋር አልደረስኩ መሰለኝ እንጂ በጣም የሚገርም ሐሳብ ነው እየተናገረ ያለው የዘመናችን አገልጋዮች ወይ ደግሞ ነቢያቶች የሚናገሩት መልእክት ነው እና አንድ እህት ነበረች እና አንድ አገልጋይ ነበረ አሁን ራሱ ያየውና የሰማውን ነገር ነው የሼር ያደረገ እዚህ መጽሐፍ ላይ የጻፈው እና የአገልጋይ ከእሷ ከማግባቷ በፊት ወልዳ ነበርና ስለወለደች ምን ብሎ ተናገራት እንደዚህ ከማግባትሽ በፊት ነው የወለድሽው ወንድሞችሽ እህቶችሽም እንደዛ አይነት ሲያገቡ ነው የሚወልዱት ብዙ ስለሷ ታሪክ ነገራት እና ይሄ እዚህ ስለሷ ታሪክ መናገሩ እንደ እግዚአብሔር ቃል ከመረመርነውና እንደ እግዚአብሔር ቃል ከፈተሽ ነው ትክክል አይደለም ምክንያቱም ያለፈ ታሪክና የተዘጋ ታሪክ ነው የተዘጋ ታሪክ አምጥቶ ግን ለሷ እየነገራት የነበረውን እንትን በስቅስቅ ብላ ታለቅስ ነበረች ያን የነገራትን ያለፈውን ታሪኳ ማለት ነው እና እኔ የሚመስለኝ ወደሞ እኔ እንደምረዳው እግዚአብሔር ስለተናገረው ሳይሆን ግን ይሄ እንደዚህ እሷ አይጠበቀችውና እሷ ለተሰማው ብላ የመጣቸው ወደዛ ጉባኤ ሌላ ሐሳብ ነው እግዚአብሔር ሐሳብ ያው ካላት ነገር ካላት ጭንቀት ካላት ክስ የሚያወጣት ነፃ የሚያወጣት ነገር ለመስማት ነው የመጣቸው እሷ ያገኘችው ደግሞ በሌላው በኩል ሆኖ የሚያስጨንቅና የባሰ ደግሞ የሚያስለቅስ ነገር ነው የነገራት እና ደሞም ቀጥሎ ምን ይላታል ታዲያ ልቀጥል ወይ አሁንስ ቀጥዬ ያለውን ነገር ወይ ልናገር ብሎ እየጠየቃት እንደነበረ ጉባኤ መካከል እና ጉባኤው ደግሞ በኋላ ነገር ዋይሮንት እንደች መሰለኝ ሶሪ ከሰማ በኋላ ምንድነው የሚሆነው በዛ ሰው ላይ የሰማውን ነገር የነበረው ከዛ በፊት የነበረው አመለካከትና አስተያየት ይለወጣል ምክንያቱም ሰው በባህሪው ከሚሰማው ነገር ወይ ደግሞ ከሰማው ነገር የመለወጥ ነገር ስላለው ሰው ፊቱም አቀራረቡም በሷ ላይ እንደተለወጠ ይስተዋላል ምክንያቱም ያለፈው ታሪክ ነው ኦሬዲ እግዚአብሔር የዘጋው ከእግዚአብሔር ጋር የጨረሰችው ነገር ግን ሰው ያንን ከሰማው እንትን በዛ ሰው ላይ ወይ ደግሞ በዛ ሴት ላይ በዛ ወንድ ላይ እንበለው አመለካከቱ ይቀየራል እንደዚህ ግን እንደ እግዚአብሔር ቃል እንደዛ መሆን አልነበረበትም የሚል ነው ካሲያዝኳቸው ግን ይሄ መሆን ግን እንደ እግዚአብሔር ቃል የለበትም እና በየዚህ ዘመን ያለው አገልግሎት ነገር እንደዚህ ይመስላል ኢየሱስ ነቲ አሰበቲ ሐሙሽ ሰውት ነረም ኺልዋ ስለዚህ ጌታ 5 ባሎች ነበረሽ አልዋት ለዚህ ሲቲ እዚህ ምሳህ ዘሎ ሰባይ ግን ሰባይ ከይኮነን ካንቺ ጋር ያለው አሁን ደግሞ ባልሽ አይደለም ማለት ኢየሱስ ነዚ አሰበቲ እዚ አخነግራ ሆሎ ጌታ ለዚህ ሲቲ ሲነግራት እሱ ይኮነን ነዚ አሰበቲ ማሪ ሆዋ እሱ አይደለም ሲቲቷን የማረካት እትፎሪ ያ በሷ ላይ የነበረው ፍቅር ነው ስለዚህ አገልግሎት በፍቅር በፍቅር ነው መሆን ያለበት ግን ሓደ ነገር ካሕቶለኒ አንድ ጥያቄ ደግሞ አለኝ አብ አይሁድ በአይሁዶች ወላፍቲም ሳምራውያን በሰማሪያዎች ሰዎችም 10 ተንስ ዝነበሮም ነሮም ኮኑ ሁሉ 10 ሚስቶች ያሏቸው ሊኖሩ ይችላሉ
ተመሪዖም ዝተፋትሑን ብዙሓት ነይሮም ክኾኑ ይኽእሉ ተጋብተው የተፋቱ ብዙዎች ሊኖሩ ይችላሉ ተመሪዖም ተፋቲሖም መልሾም ዝተመርዓው ተጋብተው እንደገና ደግሞ ተፋተው እንደገና ደግሞ የተጋቡ ሊኖሩ ይችላሉ 4 5 ወይ 7 ንስ ዝበጽሑ ነይሮም 4 5 6 ሚስቶች የደረሱ ነበሩ ሕቶ ናይ ሜሬጅ ናይ መርዓ የትዳር ጥያቄ ኣብ አይሁድ በአይሁዶች በአብ ሳምራውያን በሳምራውያን ኣብ ሕቶ ነይሩ ትልቅ ጥያቄ ነበረ ኢየሱስ ሓቲቶሞ ጌታ ኢየሱስን መተው ጠየቁት ብዛዕባ ሙሴ ዝበሎም ሙሴ ያላቸውን ነገር ጠየቁት ሰብአይ ስነ ሰበይቱ ክፈትሓ ጉቡእ ዲሎም ሓይቶሞ ባል ለሚስቱ ሊፈታት የተገባ ነው ወይ ብለው ጠየቁት ክፍትኑ ወደልዮም እንበር እንዲፈትኑት ፈልገው ነው እንጂ ክፈልጡ ደልዮም አይኮን እንዲያውቁ ፈልገው አይደለም ግን ኣብ ሃገርናዊ በእኛ በሀገራችንም ንማልባት ካብቲዮም አይሁድ ወረስና ይኸውን ከአይሁዶች የወረስነው ይመስለኛል ኣብ ድኾነ እምነት በተለያየ እምነት እንድሕር ጓል ቀድሚ መርዓ ወሊዳ ሴት ከጋብቻ በፊት ከወለደች ብዙሕ ነገር ውርደት እዩ ብዙ ውርደት ነው የሚደርስበት በቤተሰብ ብሕልፍሳት ሕልፎ መከራ እሷም ታሳልፈው ችግር ዘመና ሙሉ ክትስቃያት ነበር ዘመኗ ሙሉ የተሰቃየች ነው የምትኖረው ብሕልፊ ኣብ ገጠር በተለይ ገጠር ላይ ኣብ ማይ ክትቀድሕ ኣይትኽእልና ውሃ ሄዳ መቅዳት አትችልም ኣብ ገጠር በገጠር ላይ ማይ ዝቅዳሕ ወጋሕታ እዩ ስለዚህ ውሃ የሚቀዳበት ጠዋት ንጋት ላይ ነው ክልተ ምክንያት አለ ሁለት ምክንያት አለው ቀዳማይ ማይ ከይተዘርገኸሎ አንደኛ ውሃው ሳይበላሽ ቀትሪ ተኸይድካ ጋኒን ወይ ጎንፊ ክረኽበካይ ኢሉ ሰብ ስለዝኣምን ቀን ላይ ከሄድክ ደግሞ ያው ምን ላይ ይባላል ሰይጣን ወይ ደግሞ መጋኛ ገጠር የነበራችሁ ነው የምታውቁት ይሄ ነገር ገጠር የነበራችሁ አስተዋወቃችሁ እሺ አውቅ ሰምቻለሁ ለእንዴት ወሰን መጋኛ ስለዚህ በጓላ ወሊዳ ተባሂላ ብዙሕ ደርፍ ስለድረፈላ ለዚህ በሴት ያለች ወለደች ልጃገረድ ያለች ወለደች ተብሎ ብዙ ዘፈኖች ስለሚዘፈንላት ካፍቲያን መሐዙታ ከጓደኞቿ ካፍቲያን ጎራብታ ከጎረቤቶቿ ማይ ንጎ ኸይዳ አይተቀድሕኛ ጧት ሄዳ አትቀዳም በቃ ሰብ ጽሙ መስበለላ ሰው በሌለበት ከይዳፍቱ ብርቱዕ ፀሐይ በጣም ጠራራ ፀሐይ ላይ በቃ አፍቲ ከቢድ ዝኾነ ሙቀት ዘለዎ በጣም ሙቀት ባለበት ጊዜ ማለት ነው ሽዑ ኸይዳ ያትቀድሕ በዛን ጊዜ ሄዳ ነው የምትቀዳው ቀዲሓ ድማ ትምለስ ቀርታ ደግሞ ትመለሳለች ዘመና ሙሉ ደርፊ ይወጻ ዘመኗ ሙሉ ደግሞ ዘፈን ይዘፈንባታል ድጽግን የለን ሚጠግን የለም ዘጻናንዕ የለን ሚያጽናና የለም ነቲ ቁስልሃ ግን ለቁስላዋ ግን ቁስል ዝውስኺ ቁስል በቁስል ላይ ቁስል የሚጨመር ነው። እዚያ ሳምራዊ ሰበይቲ እቺ የሰማርያ ሴት ከምዛ አይነት ዝነበራ ችግር መስለኒ እንደዚህ አይነት ችግር ነበረባት። ቀትር ምድሪ ማይ አይወረድኒ። ስለዚህ በዛን ሰዓት ላይ ውሃ ሄዶ አይቀዳም። እቲ ወይዘር ናይ እስራኤልን ናይ ዓድናን ሞር እስራኤል ከም ድመዎ ይዕሊሎም አለው። ስለዚህ በአገራችንና በእስራኤል ያለውን ወይዘር የእስራኤል ወይዘር በጣም እንደሚሞቅ ሰምቻለሁ። ስለዚህ حسبوا ኢማጂን 12 o'clock ከይዳ ማይ ክትቀድሕሲ ከመይ ከቢድ። ስለዚህ 12 ሰዓት ላይ ሄዳ ውሃ ልትቀዳ እንግዲህ የፀሐዩ ነገር የሙቀት ነገር ከባድ እንደሆነ ማስተዋል። ስለዚህ አብ ገዛ አይተሰርሕኛ ቤት ላይ አትሰራም። ለምንታይ ማይ ስለዘድሊ ምክንያቱም ውሃ ያስፈልጋል። ማይ ካ ንጎይ ዝቀዳሕ። ስለዚህ ውሃ ደግሞ ጠዋት ነው የሚቀዳው። ስለዚህ እዚ ሁሉ ቃንዛ ይሄ ሁሉ ህመም ስቃይ ከምዚ ኢላ እንዳነበረት እንደዚህ ሆና እየኖረች ኢየሱስ መጪ። ከዛ ጌታ መጣ። ግን እሱን ጥራሕም ቢፈልጡ እሷና እሱ ብቻ ነው የሚያውቁት። ወላ አንተ ነገር አይተሰከፈትን ምንም ነገር ቀር ያላት ነገር የለም። ሓደ ወደ ዓዳ አይኮነን። አንደኛው ሲጀመር የአገሯ ልጅም አይደለም። ድሓር አይሁዳዊ በዛ ላይ ደግሞ አይሁዳዊ ነው። ብድሕሪኻ ትሕት ኢሉ ብፍቅሪ ይልምን ኣሎ። ከዛ ደግሞ ዝቅ ብሎ በፍቅር ነው እየለመናት ያለው። ሚስጥራ ከዕቅበላ እዩ። ሚስጥሯን ደግሞ ይጠብቅላታል። አይነግረላኒ ንወል ሓደ ለማንም ሰው አይነግርባትም። ስለዚህ ክልቲኦም ዘረባ ጀሚሮም ስለዚህ ሁለቱም ንግግር ጀመሩ። ሽዑ ልባ ተረትያ ከዛ ልቧ ተነካ። ትእምርቲ ይበላል ተአምራት ምናምን አለ ጥራይ ኢልዋ ብቻ ምን አላት? 5 ሰውት ነይሮም 5 ባሎች ነበረሽ። ብዛዓ ፈውሲ የለን ፈውስ ምናምን አልተናገረም። ብዛዓ ወላ ሓደ ነገር አይተዛረበን። ስለምንም ነገር ሌላ አልተናገረም። ነገር ግን ሓደ ነገር ጥራሕ አቅኒዕዋ ብዛዕባ አምልኾ። ስለዚህ አንድ ነገር ብቻ አቃናት ደግሞ ስለ አምልኮ ጉዳይ እቲ አብ ልባ ሒዝዋ ዝነበረ ልቧ ላይ ይዘዋት የነበረው ነገር እቲ አርዑት ከዛ የነበረው ቀንበር ተሰሩ እሱን ሰበረላት። እንዳጎየት ከይዳ ከዛ እየሮጠች ሄደች። ለሁሉም ሳምራውያን ነግራቸው ሁሉም የሰማርያ ሰዎች ሁሉ ዝገበርኮ ዝነገረን ሰባይ ሁሉም ነገር ያደረኩት ነገር የሚነግረን ሰውዬ ክሪዎም ስመጹ ሊያዩት ሲመጡ አይሁዳዊ ከዛ አይሁዳዊ ነው በፍቅር ሲዕርዋ ከዛ በፍቅር አሸነፋቸው። ስለዚህ እዚ ነብይ ይሄ ነብይ እቲ ዝዛረባ ዝነበረ የሚናገራት የነበረው ነብይ ብዛዕባ ንሱ ስለሱ አምላክ ከም ድበሎ እግዚአብሔር እንዳለው ሐቀኛ ነብይ መሆኑ እውነተኛ ነብይ እንደሆነ ንኸረጋግጽ እምበር
እንዲያረጋግጥ እንጂ ናታ አንዛ የሷን ቁስል ናታ ችግር የሷ ችግር ሂዶን ኬር አይግድሾኒ ምንም ግድ አይለውም። በቃ ድብላ ዝነበረ የሚላት የነበረው ሽማ ጸውዒላ ስሟን ጠራላት። ሽምሕዋታ ጸውዒላ የወንድሞቿ ስም እንዳለ ጠራቸው። አዝዩ ሁሉ ጉባኤ ተደኒቁ በጣም ጉባኤ ሁሉ ተደነቀ። ሕጂ እኮ ሁሉ ሰብ ከምኡ ስለዝሰማ አይድናቅን ኸው አሁን ግን ብዙ ሰው አሁን እንደዛ ስለሚሰማ አሁን አይደነቅም። ያ 2014 ግን አዝዩ ከም ነይሩ 2014 ላይ እንደዛ ብዙ ነበረ። እዚ መጽሐፍ ክጽሕፎ ከለኹ ይህን መጽሐፍ ስጽፈው ንድሕሪት ካብ 20 ዓመታት ሒዘ ጽሒፈ ወደ ኋላ 20 ዓመት ነው የጻፍኩት። ሕጂ ዝገሊኡ ታሪክ ቅድሚ ብዙሕ ዓመት ነበረ። አንዳንድ ታሪክ አሁን ከብዙ ዓመት የነበረ ያ ሽዑብቲ ጉባኤ ናብቲ ጉባኤ ክምለስ ከዛ ወደ ጉባኤው ልመለስ ወደ ሴቲቱ አልተናገረ ኢሉ ሽዑብ ኩሉ ጉባኤ አትራክሽን ይድደሊ እንታይ ድብላ ክቅጽል ዶ ክጎድፎ ስለዚህ ጉባኤው ደግሞ በቃ እንትን ይፈልጋል አትራክትን መሆን ስለሚፈልግ ልቀጥል ወይ ይላታል። እቲ ድበሃል ግን ኢልዎ እዩ ግን የሚባል ነገር እኮ ሁሉም ብለውታል። እቲ ጉባኤ ካሰሚዕዎ እዩ ጉባኤው ደግሞ ሁሉም ሰምተውታል። በቃ ስለዚህ ወጪት ሚስጥር ስለዚህ ሚስጥሩ ሁሉ ወጥቷል። በቃ በካ ከዛ አለቀሰች። ኣብ ከምኡ ይነበረት በዛው ላይ አልነበረች አካል ያ ነራ ሌላ ውስጥ ነው የነበረች። ዘብኪያ ዘሎ ግን የሚያስለቅሳት ያለው ግን ኃጢአት አይኮነን ኃጢአቱ አይደለም። ሐዘና እቲ በደል አይኮነን በደሉ አይደለም። ተነሲሐቱልያ ንስሐ ኦሬዲ ገብታለች። እቲ ጉባኤ ኣብ ልዕሊኣ ዝፈጥሮ ስምዒት ግን ጉባኤው በሷ ላይ የሚፈጥረውን ስሜት ነው። ብጣዕሚ ከመይ ይርአ ብድሕሪኡ ከዛ በኋላ እንዴት ነው ሰው የሚያያት? በቃ ንሓንሳብ ገለ ሽግር እንድሕር ጽንግንግ ኢልና እንታይም ድብሉ መርገም ኣለካ ብሉ ስለዚህ አንድ ይሁን ነገር ከሆነ መርገም አለ ይሄን ነው የሚሉን። ያ ኾም እዮም ዝብሉሃ ነቲ ኩነታት ሽግር ንሓልፎ ስለዚህ የምናልፈው ሁኔታው አይቶ አንተ መርገም አለብህ ይሉናል። መርገም እዮም ድብሉዋ መርገም ነው ይሉታል። ድኽነት መርገም ተባሂሉ ተሰቢኹ ድህነት መርገም ነው ተብሎ ተሰብኳል። ጽቡቕ አይኮነን መልካም አይደለም ግን መርገም አይኮነን ግን መርገም አይደለም። ተሰርሕና ክንህብትምና ስለዚህ ከሰራን እንበለጽጋለን። አምላክ ኣብ ደገታት ክኸፍተልና አምላክ ኣብ ደገታት ክኸፍተልና ስለዚህ እግዚአብሔር ደጆችን እንዲከፍትልን ተጸሊና ከጸለይን እግዚአብሔር እንብረና እግዚአብሔር ይከፍትልናል። አነ በህይወቴ ርኤ እግዚአብሔር እኔ በህይወቴ አይቻለሁ። ብጣዕሚ ኣብ ከቢድ እዋን በጣም ከባድ በሆነ ጊዜ ስራሕ የብሉና ምስተባሃለ ስራ የሌለው በተባለ ጊዜ ኣብ ጽቡቕ ስራሕ እግዚአብሔር ይብኒ በጣም ጥሩ ስራ ጌታ ጽቡቕ ከአነብር ነረ በጣም ጥሩ ደግሞ ነውር ነበር። ስሙ እግዚአብሔር ተመስገነ ይሁን። ጌታ ስሙ ይባረክ። ስለዚህ አገልግሎትና ስለዚህ አገልግሎታችን ብምንታይ ብፍቅሪ በምንድን ነው? በፍቅር ነው ወይ ድማ ገለ ሰባኻይ ከም ድገብሮ አንዳንድ ሰባኪዎች እንደሚያደርጉት ኣነ ወይን ከም ጌራ ኸውን እኔ ማድረግም ሊሆን ይችላል። እንታይ ደምጻልካ ሰባኻይ ምንድን ነው የሚያመጣብህ? ሰሚዕ ሃይደ ትፈልጥ ናይ ግሪክ ቋንቋ ሰምተው ማታቅ የግሪክ ቋንቋ በቃ ክሰብካ ካሆሎ ልዕሊኻ ምዃኑ እምነካ ይዝደሊ። ስለዚህ ከሲሰብክ በቃ ካንተ በላይ መሆኑ ማሳየት ይፈልጋል። ወይ ብዙሕ ፍልጠታት ተምጻልካ ብዙ እውቀቶች ያመጣባል። ሰሚዕካ ሃይደ ትፈልጥ ሰምተው ማታቅ ስለዚህ ሰዓት ትሑሳኻ ከዛ ታች ትሆነ እሱ ልዑል እሱ በላይ ብዙሕ ምግላጽ ምጽእ ብዙ መገለጦች ያመጣል። ግን ልዕሊ ክርስቶስ ምግላጽ የለን። ከጌታ በላይ መገለጥ የለም። እግዚአብሔር ይመስገን። አሜን አሜን። ከም ይብለና ቃል አምላክ ምሽ ጥበብ ጠቢባን ክሕፍሬ ምስቱ ዋዕላ አስተዋልቲ ድማ ክደፍኔ የጠቢባኖችን ጥበብ አሳፍራለሁ የማስተዋችን ማስተዋል ደግሞ አሳፍራለሁ እንዳለ እግዚአብሔር ቃል። ስለዚህ ንዓና ተገሊጹስ እኛ ክርስቶስ ለኛ ተገልጿል። ነቲዮም ዓበይቲ ፍላስፋታት ለነዛ ትላልቅ ፍላስፋዎች ካባይ ንላዕሊ ድፈልጡ ከኔ በላይ የሚያውቁት ካባይ ንላዕሊ ቴዎሎጂ ድፈልጡ ከኔ በላይ ቴዎሎጂ የሚያውቁ ካብኦም ተሰዊሩ ለዛ ተሰውሮ ንዓና ገሊጽዎ ለኛ ገለጠ። ስለዚህ አነ ልዕሊኹም አይፈልድኒ እኔ ከናንተ በላይ አላውቅም። ብጣዕሚ ስከፍ በጣም ኣብ ገለ ጉባኤ ከይደ ከገልግል ከለኹ አንዳንድ ጉባኤ ላይ ሳገለግል ብጣዕሚ በቲ ቅድሚት ኮፍ ከብሉን ከለዉ እዛ ወደ በፊት ላይ ሲያስቀምጡ የሰክፈን ቅድሚ እግዚአብሔር በጣም እንትን እላለሁ። ወይቲ ህዝቢ ካብኡ ንላዕሊ ድፈልጥ ኮይነ ከይረአየ የፈርሕ ለህዝቡ ከሱ በላይ ማቅ ሆኜ እንዳይታየው ልዕለይ ትፈልጡ ብዙሓት ኣብዚ ከም ዘለኹም እምነት ኣለኒ። ከኔ በላይ እንደምታውቁ ብዙዎች እንዳላቸው አውቃለሁ። ግን ጎይታ እንታዩ እግዚአብሔር ምንድነው ነቲ ዕዮ አገልግሎት ንክመልእ የአገልግሎቱ ነገር እንዲሞላ ነቲ ሓደ እንታይ ገይርዎ ለአንዱ ምን አደረገው? አይን አደረገው። ነቲ ሓደ እዝኒ አንደኛው እዝ ጆሮ። ስለዚህ አይንፈላለይና ስለዚህ አንለያየ። አገልግሎትና በበይኒ አገልግሎታችን የተለያየ ነው። ኣዝዩ ዋላ ፍልጠት ሃሉ ብዙ እውቀት እንኳን ቢኖረን ካብ መድሓን ንላዕሊ ፍልጠት ኣብዚ ዓለም የለን። ከመዳን በላይ የእውቀት ጥግ የለም። እግዚአብሔር አምላክ ተመስገነ ይሁን። እግዚአብሔር ይመስገን። እቲ ክንሪኦ ዘለና ማየት ያለብን ሰባኻ ይሁን ሰባኪ ይሁን ነቢይ ይሁን ብፍቅሪ ዲ ዘገልግል በፍቅር ነው የሚያገለግል። ለኤፌሶን ኮም ይለዋ ለኤፌሶን እንደዛ ነው ያላቸው። ወዲቃለህ ወድቀሃል አሉ ተነሳህ
አሁን ንስሐ እንገባ አፍቅር የለህ በፍቅር የለህም አገልግሎትካ በምንታይ አገልግሎትህ በምንድን ነው በፍቅር በፍቅር ነው አትራክሽን ሰብ ክስሕብ አትራክት ለማድረግ ለሰዎች ወይ ክንዓቢ ዓበይት መሲልና ንረአ ትልቆች እንድንባል ነው ብዝፈለጠ ተፈለጥና ያወቅነው እውቀት ብናቅ ብዘይ ፍቅሪ በፍቅር ከሌለው ኮንቲዩ ምንም ከንቱ ነው ኣብ መጽሐፍ ቆሮንጦስ ምዕራፍ 13 ኸሚልና ምሽ ቆሮንቶስ ላይ 13 እንደዚህ ብሎናል አይደለ ከነንብባ ዶ እስቲ እናንብበው ከአንድ ጀምሮ ካብ ሓደ ጀሚሩ ስጋብ 4 ከአንድ እስከ 4 አንደኛ ቆሮንቶስ 13 ከአንድ እስከ 4 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽሎኛለሁ ትንቢትም ቢኖረኝ ሚስጥርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ድሆችንም ለመግብ ያለኝን ሁሉ ባካፈል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ፍቅር ይታገሳል ቸርነትንም ያደርጋል ፍቅር አይቀናም ፍቅር አይመካም አይታበይም ኣብ 13 ጥቅስ ሓደ ብቋንቋ ሰብን መላእክትን እንተትዛረብ ፍቅር ግን ካብ ዘይህልወኒ ከም ዘድሂ ኣስራዚ ወይ ጭልጭል ከም ዝብል ጸናጽል ምኾንኩ ትንቢት እንተዝህልወኒ ኩሉ ምስጢራት ኩሉ ፍልጠት እንተዝፈልጥ ኣኽራናት ክሳዕ ዘግዕዝ ከዓ ኩሉ እምነትን እንተዝህልወኒ ፍቅሪ ካብ ዘይትህልወኒ ኮንቱ ምኾንኩ ነይረ ኩሉ ገንዘብ ከዓ ንድኻታት እንተዝዕድል ስጋይ እውን ንምንዳድ ኣሕሊፈ እንተዝህብ ፍቅሪ ካብ ዘይትህልወኒ ሓንቲ እኳ ኣይጠቕመኒ እዩ ፍቅሪ ዓቃልያ ፍቅሪ ለዋሃ ፍቅሪ ኣይትቐንዕን ፍቅሪ ኣይትጀሃርን ፍቅሪ ኣይተስተሓፍርን ናታ ኣይትደሊን ኣይትምርመርን ኣይትቕየምን እያ ብሓቂ ትሕጎስ እምበር ብዓመፃ ባህ ይብላን ኩሉ ትፀውር ኩሉ ተኣምን ኩሉ ተስፋ ትገብር ኩሉ ትዕገስ ናይ መጽሐፍ ቅዱስ መምሃራን ከም ዝመሃሩና ማለት እዩ የመጽሐፍ ቅዱስ አስተማሪዎች እንዳስተማሩን ዝተፈላለዩ ፍቅር ኣለምሽ የተለያየ ፍቅር አለ አምላኻዊ ፍቅሪ እግዚአብሔራዊ ፍቅር ሓንቲ ሰብኣይን ሰበይትን ፍቅሪ በባልና በሚስት ያለው ፍቅር ኣብ መንጎ መሓዙት ወይ ኣብ መንጎ ዕሩኽ ደሎ ፍቅሪ በጓደኞች ያለው ፍቅር ሓንቲ ኣብ ነገልግሎት ዘላ ፍቅሪ ለአገልግሎት ያለን ፍቅር ማለት እንዳ ተጸሚምካ በቃ ቶለራንስ ወይ ድማ ተዓጊስካ ምግልጋል ታግሶ ማገልገል ሓደ ታሪክ ክንርኢ ናይ ታሪክ አብርሃምን ሎጥን የአብርሃምና የሎጥን ታሪክ እናያለን ሎጥ ኩላህና እንፈልጠና ሎጥ ሁላችን እናቀዋለን ኣብ ሰዶም ጎሞራ ክነብር ከሎ በሶዶምና በጎሞራ ነበር የሚኖረው ነፍሱ ትስቃ ነራ ነፍሱ ትሰቀይ ነበር በትድሪኦ ዝነበረ ዓመጽ በሚያው የነበረው ዓመጽ በትዝነብሮ ናብራ በሚኖረው ኖሮ ኣብ ዙሪኡ ከይቦሞ ዘለው በዙሪያው ከበቡት እዚ ሕጂ ዘለና ዘመን ይመስል አሁን ያለንበት ዘመን ይመስላል ኣብ በርሚንግሃም ኮ ደሃን ይመስል ይሄ በርሚንግሃም ደህና ይመስላል በተኸባቢና ግን አዝዩ ፈንፍን ብዙሕ ነገር እኛ አካባቢ ያለው ግን በጣም የሚያጸይፍና የሚያሰቅቅ ነገሮች ስለዚህ ቲ ሶዶም ክትብላ ትኽእል እዛ ያለንበት አካባቢ ሶዶም ነው ማለት ይቻላል ስለዚህ ሎጥ ግን ሓደ ነገር ስቀዮም ስቅያት እምበር ብዙሕ ነገር ኣፍቲ ዓዲ ብዛዕባ ተነስሑ ዝብል ወይ ብዛዕባ ድኾነ ነገር ነቲ ህዝቢ ሽራ ይገብሮን ነይሩ ስለዚህ ስቃይ ውስጥ ነበር እንጂ ምንም ነገር አያደርግም ነበር እዛ ምድር ላይ ያለ ኣብ ቤተክርስቲያን ብዙሕ ጉድለት አለ ቤተክርስቲያን ላይ ብዙ ጉድለቶች አሉ ሓደ መዓልቲ አንድ ቀን ኣብቲ ዝነብረሉ ዓዲ ምኖርበት ሀገር ሓንቲ እንግሊዛዊት ጻዕዳ ማለት እዩ አንድ እንግሊዝ ነጭ ማለት ነው ናይቲ ቤተክርስቲያን ጉድለት ክትርኢ በጣም ፈጣን እያ የቤተክርስቲያን ጥፋት ለማየት በጣም ፈጣን ነች በቃ ገዲፋ ተኻኻል ቤተክርስቲያን ሌላ ቸርች ደግሞ ከዛ ትሄዳለች አው ትኸይድካ ካውኻ ድገደደ ኮይንዋ እዛ ደግሞ የባሰ ሆኖ ታገኘዋለች መልሻኻ አብካለ ኸይዳ ከዛ ደግሞ ሌላ ቦታ ላይ ትሄዳለች 4-5 በጽሐ 4-5 ቸርች ሄደች ናብዝ ናህና ሽዑ ጆይን ገራ ከዛ ወደኛ ለንበት መጣች 40 ንምስክርና 40 ምስክርነት አነ እኮ አይወጽኔ አለና እኔ እንኳን ወጥቼ አላቅም ሳቶም ግን ወጽ የማፍት ጽርጊያ እዛ ወጥተው ይመሰክራሉ ደድ ሰደዶም ግን ብዛዓ ጎይታን ነግሮም ንጽልየሎም
ከዛ ያመጣቸው ደግሞ ስለ ጌታ እንነግራቸዋለን እንጸልይላቸዋለን እሳ ምሳና ጆይን ጌራ እሷ ከኛ ጋር ጆይን አረጋች ብዙሕ ነገር ንነግራ ኔጌቲቭ ጥራሕ ይበቃ ናይ ቤተክርስቲያን ትዛረብ ስለዚህ ሁሉ ጊዜ ብዙ ነገር እንነግራታለን ስለ ቤተክርስቲያን በቃ ኔጌቲቭ ብቻ ነው የምታወራው ዛዓት ቤተክርስቲያን ግን አይትጽልይና ስለዚህ ስለ ቤተክርስቲያን ግን አትጸልይም ሎጥ ኮም ነይሩ ሎጥ እንደዛ ነበር ብዛዕባቲ ከተማ ስለ ከተማይቷ አዚዝ ስቃ ነይሩ በጣም ይሰቀቅ ነበር ናይ ሎማ አመንት ድማ ቆምና መስለኒ የዛሬ አማኙ ደግሞ እንደዛ ነን ይመስለኛል ቤተክርስቲያን ዝግበር ውድቀት በቤተክርስቲያን ውስጥ ያለው ድካም እና ውድቀት ያ ድካም ደሎ ችግር ያለው ችግሮች በመሕደራ ወይ አስተዳደር ላይ በጣም አይሳማዕና ነው ላይስማማን ይችላል አይ ምቻአና ነው ላይመቸን ይችላል ግን አይንጽልይን ነው ግን አንጸልይም አብርሃም ብዛዕባ ሶዶም ጎሞራን ክትጠፍያ መሰባለ አብርሃም ስለ ሰዶምና ጎሞራ ጠፋለች ሲሰማ አብርሃም ጸለየ ሎጥ ግን አይጸለየ ሎጥ ግን አልጸለየም እቲ ሚስጥር ሎጥ አይተነግረው ሚስጥሩ ለሎጥ አልተነገረው ግን ዒንቱ ይሪያለ አይኖቹ ግን ያያሉ አብርሃም ግን ሜቢ ቢዒንቱ አይሪኢኒ ነይሩ አብርሃም በአይኖቹ አላየውም ግን ሶዶም ጎሞራ ክትግምጠል አይልዋ ጎይታ ሰዶምና ጎሞራ ትጠፋለች ሲለው እግዚአብሔር በጣም ሽዑ በኺ ከዛ አለቀሰ ለመነ ስጋብ 5 ጻድቃን 10 ተበጽሑ እስከ 5-10 ጻድቃን ቢኖርስ ብሎ ጌታን ጠየቀ ሎም ኸንሕና ኾምዲና እኛስ እንደዛ ነን ወይ ሰብ እንድሕር ጉድለት ሪና ሰው ጥፋት ያጠፋ ካየን እንድሕር ናይ ጉድለት ቤተክርስቲያን ሪና የቤተክርስቲያን ድካም ስናይ ናይ ሀገር ክንሪ ይኮለና ስለ ሀገር ድካም ስናይ እዚያ ናይ ዚያ ነብራ ከተማ ክንሪ ይኮለና እዚህ የምንኖርበት ከተማ ያለው ነገር ስናይ ንነቅፍ ዶ እንጸልያለን ወይስ ንጽልይ ወይስ ምንድነው የምናደርገው ስለዚህ ከመብርሃም ክንከውን አለና እንደ አብርሃም መሆን አለበት ስለዚህ መጸለይ ነው ያለበት እዚ ማለት ይፈሪ ይሄ ነው ማለት ፍቅር ማለት መጸለይ ነው ስለተጠፍ ደለ ህዝብ ስለሚጠፋው መጸለይ ነው ስለቲ ናብ ሲኦል ደለ ህዝብ ወደ ሲኦል የሚነዳው ህዝብ መጸለይ ስለዚህ አብርሃም ጸለየ day and night ምስ ጎይታ በጃ ኃይልዋ እግዚአብሔር እባክህ ብሎ እግዚአብሔርን ተማጸነ ግን አብ ሶዶም ጻድቅ አይተነብረ ስለዚህ ሶዶም ውስጥ ጻድቅ አልተገኘ በጀካሎት ከለውጥ ውጪ ግን ጎይታ አብ ንቅፍሬሃም ከዛረባ ሆሎ ጌታ ደግሞ ለቅፍርናሆም ሲናገራት አብ ወንጌል ማቴዎስ ላይ በመዓልት ፍርዲ ከፍርድ በፍርድ ቀን ንሶዶም ጎሞራ ከም ዝቀልል ለሶዶምና ለጎሞራ እንደሚሻል ንቅፍሬሃም አጠንቂዋ ለቅፍርናሆም አስተነቀቃት ስለምታይ መስለኩም ለምን ይመስላችኋል ስለምታይ ንሶዶም ቀላ ለምን ለሶዶም ይቀላል ስለምታይ ለጎሞራ ቀላ ለምን ለጎሞራ ይቀላል አብ ሶዶም ጎሞራ በሶዶምና በጎሞራ ነቢ አልነበረም ወንጌላውያን አልነበረም ንማልባት ከም ሰብነ ነዌ እንደ ነነዌ ሰዎች ግን ዝድሕኑ ወይ ምስተሞልሱ ነይሮም የሚድኑ ወይ የሚመለስ ሊኖራሉ ይችላል አይምሰሳኑ ንብላነ አይጠፉም ብያስባለሁ ሎጥ ግን ስቆይሉ ሎጥ ግን ዝም አለ ነፍሱ ተሰቂያ ነፍሱ ብቻ ዝም ብላ ተሰቂያ ነበር አይጸለየን ወይ አልጸለየም ስቆይሉ ይድሪአ ነይሩ ዝም ብሎ ያያት ነበር ያ ከተማ ድማ ጠፊያ ከተማታ ደግሞ ጠፋች ንሕና ድማ ተዴ ጸሊና እኛ ደግሞ ካልጸለይን ከተማታ ጠፋ ከተማዎችን ይጠፋሉ አድታት ጠፋ አገሮች ይጠፋሉ ኮሚኒቲ ይጠፋ ህብረት ሊጠፋ ይችላል ኩዋዳ አውዕል ሲባላ ይውላል ንዓና ድማ ጸልወና እኛ ደግሞ ይነካናል ስለዚህ አምላክ ንዓና ዝደለና እትቀዳማይ በፍቅሪ ትንገብሮ ዘበለ ሁሉ በፍቅሪ ተሰሚዕና ህንጽሊ ስለዚህ እግዚአብሔር ከኛ የሚፈልገው ምናደርገው ሁሉ በፍቅር ተሰምቶ እንድንጸልይ ነው ፍቅሪ በኃይል ጎቲትካ ተምጾ ይኮነን ፍቅር በኃይል ጎትተ መታመጣው አይደለም እግዚአብሔር ሰናዩ እግዚአብሔር መልካም ነው እግዚአብሔር ግበር ክብለካ ሆሎ እግዚአብሔር አድርግ ሲል ይህበካኻ ይሰጣል ደግሞ ጸጋ ይህበካ ጸጋ ይሰጣል የፍሰልካ ጸጋ ያፈስብሃል ሮሜ ምዕራፍ 5 ሮሜ ምዕራፍ 5 ካብ ጥቅስ ሓደ ሮሜ 5 ቁጥር 1 ካብ ክስተከን ጀምራለሁ አብረም ይደሎ ያ ካብ ሰለስተን ጀምራ ካብ ሰለስተ ስጋብ ሮሜ 5 ይበቃል 5 በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም እግዚአብሔር ይመስገን ቲያ ምዕራፍ 5 እንታያት ብላ በቲስ ተዋሃበና መንፈስ ቅዱስ ፍቅር አምላክ ኣብ ልብና ስለዝፈሰሰ ቲያ ተስፋ ድማ አይትሕፍርኛ ስለዚህ ፍቅር አምላክ ይፈስስ
የእግዚአብሔር ፍቅር ይፈሳል። ጥዕምና እንዲና የእግዚአብሔር ፍቅር ቀምሰናል አይደል? ጎይታ መጀመርታ እንቀበል ኮለና ጌታ መጀመሪያ ስንቀበል ነፍቅር ነርና በጣም እንወድ ነበር። ስለምንታይ ለምን? ፍቅር መንፈስ ቅዱስ ስለዝፈሰሰና በመንፈስ ቅዱስ በኩል ፍቅር በልባችን ስለፈሰሰ አውኻ ከተፍቅሮ ወንድምን ልትወደው ንቤተ ክርስቲያን ጸሎት ኢልካ ትመጽእ ወደ ቤተ ክርስቲያን ወደ ጸሎት ስትመጣ ደስ ይልካ ትመጽእ ደስ ያለህ ነው የምትመጣው። ሎም ግን የለን። አሁን ግን እንደዛ ግን ይታል። ኣብ ገለ ቤተ ክርስቲያናት አንዳንድ ቤተ ክርስቲያኖች ላይ ከኸይድ ኮለሁ ሲሄድ ሰላም ከይብሉኻ ሰላም እንዳይሉ ፕሮግራም ስተወደ ፕሮግራም ሲጨርስ እንዳጎይ ይход እየሮጡ ነው የሚሄዱት። ሰላም ኩልሃ ጊዜ ብሎም ሰላም ለማለት ጊዜ የላቸው። ያ ስለምንታይ መስለኩም? ለምን ይመስላችኋል? ከፍቅር ስለዝጎደሉ። ከፍቅር ስትጎደል ነው። ያ ከፍቅር ተጎድልካ ከፍቅር ከጎደልክ ዋላ መገዲ መንገድ ላይ ራሱ ኣብ ጽርግያ አስፋልት ላይ ራሱ በቃሪ አቢልካ ስኢልካ ሃትኸይት አይተው ዝም ብለህ ትሄዳለህ። ስለዚህ እግዚአብሔር መንፈስ ቅዱስ ፍቅር ከፍሰልና ክንልምናለን። ስለዚህ መንፈሱ እንዲያበዛልን ፍቅሩ እንዲያበዛልን መለመን አለብን። ስለዚህ ኤፌሶን ኢልዋ ተነሳህ ከፍቅሪ ወዲካለህ ለኤፌሶን አላት ከፍቅር ወድቀሃልና ተመለስ ያለው ቴዎሎጂ አይጎደላን። ቴዎሎጂ የመጽሐፍ ቅዱስ ዕውቀት አለ። እቲ አፍቲ ማህበር ዘሎ ሁሉ ዘድሊ ኩሉ አይነት ናይቲ ዘመንቲ ሁሉ ነገር ነርዋ። ስለዚህ በሚያስፈልገው ሁሉ በዛ ዘመን የሚያስፈልገው ነገር ሁሉ ነበራት። ለዶቂያ ሀቅ ዘሰም ከሞ ለዶቂያም እንደዛ አይነት ነበራት። አዚያ ሀብታም ነበረች። ስለዚህ ቲኤንአፍ ፍቅር ግን አይነበራን። ግን በፍቅር ላይ አልነበሩ። በሕልፊ ኤፌሶን በተለይ ኤፌሶን ተነሳህ ይልዋ ተመለሽ ያላት አይተመልሱ ንስሐ ግቢ ያላት ተመለሱ። ኤፌሶን አብያት ኢልና ተሪናዮ እንታይ ኮይኑሎ ሳትኩም ትፈልጦ። ስለዚህ ኤፌሶን የት ነው ያለችው ምን ሆናለች ብለን ካየን እንደምታውቁት ነው። መንፈስ ቅዱስ አካል ሽፍት ገሩ መንፈስ ቅዱስ ወደ ሌላ ሄደ። መንፈስ ቅዱስ ተመለስ ይሉና ተመለስ ብሎን ከእንደህደ ተመለስና ካልተመለስን ካልሰብ ይዘልዕል ሌላ ሰው ነው የሚያስነሳው። ከበረኻ ካፍት በረከት ከበረከቱ ካፍት ጸጋግን ከጸጋግን እንጎድላለን። ቦጌርናዊን በዛ አድርገንም ክንጠፍእ ንኽእልና በቃ ልንወጣ እንችላለን። ከምቲ ጥፉ ወዲ እንደጠፋው ልጅ ግን አይጥዕመናኒ ኸአት ኸይድና ግን አይመቸንም ብንሄድ ራሱ። ስለዚህ ፍቅር እንድሕር አቢና ፍቅር እምቢ ካለን ነቲ ሁሉ ወሃቢ ለሁሉም የሚችለው ነቲ ሁሉ ኸአሊ ሁሉንም ደግሞ የሚችለው ተንበርክከን ጎይታ ጌታ ሆይ ፍቅር ይደልያለሁ ፍቅር እፈልጋለሁ ፍቅር ተንክፈኒ በፍቅር ነካኝ ናባኻ መለሳለሁ ወደ አንተ መለሳለሁ። ስዑ እግዚአብሔር ፍቅር ከፍሰልና ከዛ ፍቅር ደግሞ በውስጣችን ላይ ይቀጣጣል። እግዚአብሔር ይመስገን። አሜን። እቲ ናይ ብድሕሪ ንሪኦ ኣብ መንጎ ዳዊትን መንሽሙን ሳኦልን ክንርኢ ደስ ብለኒ። ስለ ዳዊትና ስለ ሳኦል ብናይ ደስ ይለኛል። ኣብ ካልኣይ ሳሙኤል ሁለተኛ ሳሙኤል ቀዳማይ ምዕራፍ 18 አይ ቲንክ ካልኣይ መጽሐፍ ሳሙኤል ቀዳማይ ምዕራፍ ሁለተኛ ሳሙኤል ምዕራፍ 1 ካብ ጥቕሲ 18 ከ18 ምን ይደምሩ የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በያሻር መጽሐፍ ተጽፏል። እስከ ቁጥር ስንት ነው? ከላይ ሳሙኤል ምዕራፍ 18 ያቀጽሏል። ያ 18 ያ 18 ቁጥር 18 ስጋ ብ27 ተንቢብና ያጽቦ ነሩ ይነውሐና ደ ዳህም ስጋ ብ27 ነንብብ በኋላ ከ18 የእስራኤል ክብር በኮረብቶች ላይ ተዋግቶ ሞተ። ኃያላን እንዴት ወደቁ! የፍልስጤማውያን ቆነጃጅት ደስ እንዳይላቸው የቆላፋንም ቆነጃጅት እልል እንዳይሉ በጌት ውስጥ አታውሩ፣ በአስቆሎናም አደባባይ የምስራች አትበሉ። እናንተ የጌልቦዓ ተራሮች ሆይ የሳኦል ጋሻ በዘይት እንዳልተቀባ የኃያላን ጋሻ በዚያ ወድቋልና ዝናብና ጠል አይውረድባችሁ፣ ቁርባንንም የሚያበቅል እርሻ አይሁንባችሁ።
ከሞቱት ደምና ከኃያላን ስብ የዮናታን ቀስት አልተመለሰችም፣ የሳኦልም ሰይፍ በከንቱ አልተመለሰም። ሳኦልና ዮናታን የተዋደዱና የተስማሙ ነበሩ፣ በሕይወታቸውና በሞታቸው አልተለያዩ። ከንስር ይልቅ ፈጣኖች ነበሩ፣ ከአንበሳም ይልቅ ብርቱዎች ነበሩ። የእስራኤል ቆነጃጅት ሆይ ቀይ ሐርና ጥሩ ግምጃ ያለብሳችሁ ለነበረ በወርቅ ዘቦም ላስጌጣችሁ ለሳኦል አልቅሱለት። ኃያላንም በሰልፍ ውስጥ እንዴት ወደቁ! ዮናታንም በኮረብቶች ላይ ወድቋል። ወንድሜ ዮናታን ሆይ እኔ ስለ አንተ እጨነቃለሁ። በእኔ ዘንድ ውድህ እጅግ የተለየ ነበር። ከሴት ፍቅር ይልቅ ፍቅርህ ለእኔ ግሩም ነበረ። ኃያላን እንዴት ወደቁ! የሰልፍ ዕቃ እንዴት ጠፋ! በትግርኛ አንብቦለ በትግርኛ አነባዋለሁ። ንደቂ ይሁዳ ደርፊ ቀስቲ ክምህርዎም አዘዘ። እነዚ ኣብ መጽሓፍ ጻድቕ ተጻሒፉ ኣሎ። ወእስራኤል እቲ ክብረትካ ኣብ ክብረት ተወግአ። እቲኦም ጀጋኑ ከመይ ኢሎም ወደቑ። ኣዋልድ ፍልስጥኤም ኣይተሓጐሳ። ኣዋልድ እቲኦም ዘይጉዝራት ባህ ከይብለንሲ እዚ ኣብ ጋታ ኣይትንገሩ። ኣብ ኣዳያባት ኣስቃሎን ከዓ ኣይተውርዩ። ኣቶም ኣኽራን ጊልብዓ ዋልታ እቲኦም ጀጋኑ ዋልታ ሳኦል ብዘይቲ ከም ተቐብአ ኣብኡ ተደርቢ እሞ ኣውልን ዝናምን ኣይውረድኩም። ኣባኹም ከዓ ናይ ዝለዓለ መስዋዕቲ ግርሁ ኣይኹን። ቀሲ ዮናታን ካብ ደም እቲኦም ውግኣት ካብ ሰብሒ እቲኦም ጀጋኑ ንድሕሪት ኣይተመልሰን። ሴፍ ሳኦል ከዓ ጥራዩ ኣይተመልሰን። ሳኦልን ዮናታን ብህይወቶም ፍቁራትን ልጉባትን ነበሩ፣ ብሞቶም ከዓ ኣይተፈላለዩን። ካብ ንስሪ ዝቁልጥፉ ካብ ኣናብስ ከዓ ዝጎዩ ነበሩ። ኣትና ዋልድ እስራኤል እቲ ዝሕጉስ ቀይሕ ግምጃ ዘልበሰክን ክዳውንቱን ወርቂ ዝሰለመ ንሳኦል ብኸያሉ። እዚኦም ጀጋኑ ከመይ ኢሎም ኣብ ማእኸል ውግእ ወደቑ። ዮናታን ኣብ በረኻ ሞተ። ወዮናታን ሓወይ ብዙሕ እፈትወካ ነይረ እሞ ብኣኻ ጭና ኣለኹ። እቲ ንኣይ ምፍቃርካ ዘገርም ነበረ፣ ካብ ፍቕሪ ኣንሲ ይሓልፍ ነበረ። እዚኦም ጀጋኑ ከመይ ኢሎም ወደቑ። ኣጽዋር ውግእ ከመይ ኢሎም ጠፉ። ኣብዚ ናይ ኤፌሶን እቲ ካልኣይ ወለዶሲ እቲ ቀዳማይ ዝነበረ ዳርጋ 35 ዓመት ወሲዱ ኢለ ተዛሪበ ነይረ ምሽ። ሁለተኛው ትውልድ ኤፌሶን ላይ የነበረው ማለት ነው። 35 ዓመት ፈጀ ብዬ ተናገረ ነበረ። ሳኦል ኩላህና ከምንፈልጦ 40 ዓመት ይነጊሱ። ሳኦል ሁላችን እንደምናውቀው 40 ዓመት ነው በእስራኤል ላይ ነገሰው። ስለዚህ 40 ዓመት ሰራዊት ሃኒጹ 40 ዓመት ሰራዊትን ነው የመለመለው። ዳዊት ክበኪ ከሎ ብጣዕሚ ጀጋኑ ከም ዝነበሩ አንቢብ ሕጂ ከነንብቦ ጸኒሕና። ስለዚህ ዳዊት ሲያለቅ ስለነሱ ጀግና እንደነበሩ ተናግረዋል። ነቲ ሰራዊቱን ኮላይ አልቂሱ ለወታደሩም ጭምር ነበር ያለቀሰው። ያቲ ተዋጋይ ሰራዊት ነይሩ፣ የሚዋጋ ሰራዊት ነበረ። ለ40 ዓመት መሪሑ ለ40 ዓመት መራ። ሳኦል ዊን ጅግና ተዋጋይ ነይሩ። ሳኦል ደግሞ በጣም ጅግና ተዋጊ ነበር። ዮናታን ካ ጅግና ነይሩ። ዮናታን ደግሞ ጅግና ተዋጊ ነበር። ግን ድሓር ንእግዚአብሔር ሳኦል አይተአዘዘ። ሳኦል ግን እግዚአብሔርን በኋላ አልታዘዘም። ድሕሪ ዊን አዚዩ አንጻር እግዚአብሔር ተስዩ። ስለዚህ ከእግዚአብሔር ደግሞ ላይ በእግዚአብሔር ላይ ተነስቶ ነበር። መጀመርታ ግን ኃያል ሆነ ሰራዊት ያሃኒጹ። ስለዚህ በመጀመሪያ ግን በጣም ኃይለኛ የሆነ ሰራዊት ነበር ያሰለጠነው። ስለዚህ እቲ ሰራዊት በምክንያት ናይ ሳኦል አመራርሃ ሁሉ ወዲቆ። ስለዚህ ሰራዊት ደግሞ በሳኦል አመራር ምክንያት ሁሉም ወደቀ። በቃ ጠፊው ኣብ ምድሪ ቢሉ በምድር ላይ ተቀረ። ሳኦል ጥራይ አይኮነን ሞይቱ። ሳኦል ብቻ አይደለም የሞተው፣ እቲ ህዝብ አምላካ ወዲቆ። የእግዚአብሔር ህዝብም ሰራዊት ሞይቱ። ሰራዊቶችም ሞቱ። ኩሉ ተበታቲኑ፣ ሁሉም ተበታተኑ፣ ፋፋሂሉ ተበታተኑ። ኢማጂን ሰዓትኩም محسبوا። ስለዚህ እናንተ እስቲ ያስቡት፣ ኣብ ጊዜው ኩናት በጦርነት ጊዜ ኣብ ሓንቲ ከተማ ወይ ገጠር ወይ አንድ ከተማ ወይ ገጠር ላይ በነፈር ተخدብደብ ኮላ በሄሊኮፕተሮች ሲደበደብ በቦምባታት ክድብደብ ኮላ በቦምባዎች ድብደባ ሲሆን ሰብ አጋሩ ቆራረጽ ሰው እግራቸውን ሲቆራረጥ ሰብ ከሞት ኮላ ሰው ሲሞት ታ አዲስ ከመይ ሐዘን ወርዳ እንዴት አገሪቷ ላይ እንዴት ምን አይነት ሐዘን እንደሚወርድ ከቢድ ሐዘን በጣም ከባድ ሐዘን ነው የሚሆነው። ዳዊት ከቢድ ሐዘን ሐዚኑ። ዳዊት በጣም ከባድ ሐዘን ያዘነው። ህዝብ እስራኤል ወዲዮ የእስራኤል ህዝብ ሁሉ ወደቀ፣ ሞተ። ሰራዊት ፋፋሂሉ፣ ሰራዊቱ ተበታተነ፣ በኺ አልቂሱ፣ አለቀሰ። በቃ ብዙ ልቅሶ ከተንብቦ ኮላ አጥዑሚ ስታነበው በጣም ቆንጆ ነው፣ ደስ ይላል። አው ኮይንካ ክትሪዮ ግን መብዛሕትና ካብ ኩናት ስለዝመጻና
እዛው ሆነ ስታየው ግን ያው እኛ ከጦርነትም ስላመለጥን ከመይ አይነት በሕልፊ ከቢድ መሃኑስ ርዳካዩ ስለዚህ በጣም ከባድ እንደሆነ ይገባናል ወይ ሓደ ነገር ክትኸስር ኮለኻ ወይ የሆነ ነገር ስታጣ ወይ ካብ ቤተሰብካ ኾዶኻ ኾለው ወይ ከቤተሰብህ ሲለይ ሲሞት ማለት ነው ተሐዘን ርዳካዩ ሐዘኑ ይገባሃል ነትኻል ሰብ ግን ብዙ አይኮነን ሌላ ሰው ግን ብዙ ላይ ገባው ይችላል እዚ ኸነንብቦ ኾለና ይሄን ስናነበው ብዙ ነገር አይስማዓናን ሆ ብዙ ላይ ሰማን ይችላል ምክንያቱ እንተ አሽሚ ታሪኺ ምክንያቱም ታሪክ ሆኖ ወደኛ ስለመጣ ዳዊት ግን አፍቲ ሽዑቲ ዳዊት በዛን ጊዜ ግን እቲኦም ህዝብ በደለው ምስኡ ከሱ ጋር ያሉት ህዝቦች እቲ ህዝብ እስራኤል በሙሉ የእስራኤል ህዝብ በሙሉ ዋይታ ሆይኑ ለቅሶ ነው ላይ ነው ያለው በካት ኮይኑ ለቅሶ ላይ ነው ያለው አዚ መሪር በካት በጣም መራራ የሆነ ወዱ ዝጠፋ በጣም ከባድ የሆነ ቴናንሲ ኩለን ሰብኡተን ሞይቶማን ሴቶቹ በሙሉ ባሎቻቸው ሞቱ ቆልዑ በዘይ ቦታት ኮይኖም ልጆች ህፃናቶች ያለ አባት ሆነ ሲቀሩ ከቢዝ ሆነ ሐዘን መልዩ ከባድ የሆነ ሐዘን ነበረ ዳዊት ግን ሓደ ነገር ገይሩ ዳዊት ግን አንድ ነገር አደረገ ውህድ ሰራዊት ይዘለዋ ትንሽ ሰራዊት ነው ያለው ምስካል ወይን ከገጥም አይክልኒ ከሌላ ጋርም ሊጋጠም አይችልም በዚህ በሳውል ጉሂየ ነሩ ለዚህ በዛ በሳኦል በጣም ያድነው ነበረ እቲኦም ዝነበሩ ሰራዊት አይ ቲንክ ተሬ ተጋጌ 450 ነው ነሩ መጀመርታምሽ የነበሩት ሰራዊት አሁን ባልሳሳት 400 ሰራዊት ነበር ገደማ ነበሩት ሁሉም ድማ በዕዳ ሀዲም ዕዳ ከፍሉ ስለዚህ ካሉ ሀዲም ምስተጸጉዑ ወይ ሁሉም ደግሞ በዕዳ ተይዘው ዕዳቸውን መክፈል ስላቀታቸው ወደሱ ሸሽተው ሄዱ ናቸው እዚያቶም ከመገሮም ክፈርዱ እነዚህ አሁን ምን መፍረድ ይችላሉ አብ እስራኤል አትዮም በእስራኤል ውስጥ ገብተው ሜቢ ሕነዊን ክፈድ ይሁሉ እንደውም በቀል ሊበቀሉ ይችላሉ አፍቲኦም ጎይቶቶም ዝነበሩ የነሱ ያስጨንቋቸው ሰዎች ላይ በቀል ሊበቀሉ ይችላሉ እሺ ሓደ ሰራዊት ከንጽ ከም ደሎ ዳዊት ተረዲዩ ከዛ አንድ ሰራዊት ማስነሳት እንዳለበት ገባ እቲ ካለ ህዝቢ አይሰዓቦን ዳዊት ብዙ ህዝብ ለዳዊት አልተከተለው በጀካ ይሁዳን ቢንያምን ይሁዳና የቢንያም ዘር ብቻ ነበሩ ኮሙና ነንብምሽ እንደዛ ነው ምናነበው እግዚአብሔር በድህሪት ውግ አሞንጎ በሳውልን ይሁዳን ነውህ ከም ልጸንሐ 7 ዓመት አንቢብና አለና ስለዚህ በሳኦል ቤትና በይሁዳ ቤት ላይ ለ7 ዓመት ጦርነት እንደነበረ አንበበናል ግን ዳዊት ቀልጭፉ ሽዑ ሰራዊት ሃኒጹ ስለዚህ ቶሎ ብሎ ዳዊት ደግሞ ሰራዊትን አሰለጠነ እንታይ ኢሉ ሽዑ ከዛ ምን አለ አብ 18 ላይ ንደቂ ይሁዳ ለይሁዳ ልጆች ካደርፍን ቀስ ከመሃሩ አዘዘ ኖዚ አብት መጽሐፍ ጻድቅ ተጻሒፉ አለ ስለዚህ ጦርኛ እንዲሆኑና የጦር ነገር እንዲማረው አዘዘ ይላል ቀስቲ ማለሲ ንሕና ቀደም ቆልዑ ኸለና ማንቲክራማ ናንብሎምሽ ማንቲክራማ ባው እንዲ ድብላፍትና እንግሊሽዋ ከም ሰድዋ ይወረውሩ ማለት ሕጂ ኮሙ ድሩሩ አብ አይሁዳ ይነበሩ ስለ አይሁዶች እንደዛ ቀስን የሚወረውሩ አልነበሩም ስለዚህ የሀገር ጥርሃ ተሪፋ ስለዚህ አገሪቷ ባዶዋ ቀረች ስለዚህ ዳዊት መጀመርታ ዝጎበሮስ ቀልጭፉ ሰራዊት መልሚሉ ቶሎ ብሎ ሰራዊትን ያሰለጠነው በቃ አልጢፉ ድካላ ኸልነቲ ህዝቢ ፈጢሩ ህዝቡን የሚከላከል ያሰለጠነው ጃስቲስ ፍርድ ይገብር ስለዚህ ፍርድ እንዲያረግ አምላክ አንሆም ጻውዒዋ እግዚአብሔር ደግሞ እንደለዛን ይጣራ ለአብርሃም እንታይ ይልዋ ለአብርሃም እግዚአብሔር ምን አለው ናዓዝ ፈለጥኩኻ እኔ ያወቅኩ ጽድቅን ፍትህን ክትገብር ጽድቅና ፍርድ እንድታረግ ነው ጽድቅን ፍርድን ክትገብር ጽድቅና ፍርድ እንድታረግ ነው ለዳዊት ድማ ሆም ነይሩ ለዳዊት ደግሞ እንደዛ ነበር ዳዊት ጽድቂ ሳኦል ግን አመፀኛ ነበር ለቲኦም ካህናት ቀቲሉ ካህናቶችን ገደላቸው ለሰብ ጊብዓ ቀቲሉዎም የጊብዓ ሰዎች ገደላቸው ብዙሕ ነገር ደም አፍሲሱ ብዙ ደም አፈሰሰ ስለዚህ ትጎይታ ዝቦሎ ገዲፍዎ እግዚአብሔር ያለውን ነገር ተው ቤተክርስቲያን ደግሞ ጽድቅ እንደህዴት ትገብር ኮይና ጽድቅ ማታረግ ከሆነ ወዲቃላ ስለዚህ ወድቃለች ማለት ነው ስለዚህ አይወደቅናን አለና አልወደቅንም ያለነው ከይን ወድቅ ግን ክንጥንቀ አለና እንዳንወድቅ ግን መጠንቀቅ አለብን መጽሐፍ ቅዱስ ቆም ብለና የእግዚአብሔር ቃል እንደዛ ይላል እቲ ደውል ዘሎስ ቆሞ ያለው ከይወድቅማ እንዳይወድቅና ይጠንቀቅ ይለዋል ስለዚህ نحن كنقبر زلنا እኛ ማረግ ያለብን ካፍቲን ካልወት በተክርስቲያናት ከሌሎች ቤተክርስቲያኖች ብሉጻት አይኮናን የተሻልን አይደለንም انا ካብ حواي አይበልጽኒ እኔ ከወንድሜ ያልሻለም ካብ ካልወት አይበልጽኒ ከሌሎች አልበልጥም ስለዚህ ክንሐንጽ ተሆይኑ ስናንጸው ሁላህና ክንሐንጽ አለና ሁላችን ማንነጽ አለብን ለምህናጽ ክንሐስብ አለና ለማንነጽ ማሰብ አለብን እነዚህ ፈሐፋህ ይሉ ዘሎ ይሄ ተበታተነው በትምህርት ከፍቅር ዝጎደለ ከፍቅር የጎደለ አብስተፋላ ላይ ኩርናዓት በተለያየ ኮርነር ቦታ ላይ በሐደ ክንመጽ አብረን እንድንመጣ ክንጽዕር መጣር አለብን መጸለይ ክንተግህ መትጋት አለብን እግዚአብሔር ይባርካችሁ
ክንደይ ዳ ያለኒ ودينا لنا مسلم ወዲል 4 دقائق ብሓን ወዲ كذا